ሰላም የሎሚ ሚዲያ ቤተሰቦች እንዴት ናችሁ? ወቅታዊና አዳዲስ የመንፈሳዊ ቪዲዮዎች እንዲደርሳችሁ እና ደግሞ አዳዲስ የዲቤት ቪዲዮዎች እንዲደርሳችሁ ይህንን ቤት ሰብስክራይብ ላይክ እንድታደርጉ እና ደግሞ ቪዲዮ እስከ መጨረሻው ይዩት። ሲመቻችሁ ፒስ። ከጥፍርህ ከራስህ ጸጉር ከጽንህ ከአጽፍህ ቁርጥ ውሰድ። በእጁም የያዘውን በክንዱም እንደማተም ያሰረውን በአንገቱ የቋጠረውና በወገቡ እንደ ቅናት ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረያል። ኦኬ። በእግዚአብሔርም ፊት ክብሩ ትበዛለች። ወንዶችና ሴቶች ልጆቹ የልጅ ልጆቹ እስከ 22 ትውልድ ድረስ ይድናሉ አለው። ምን? ጥፍርና ጸጉር በአንድ ድንጋይ ሁለት ወፍ እንዲሉ መድኃኔዓለም ጠላትሽን ግድል ሊያርገው ብዬልሻለሁ። ጠላትሽ ዲያብሎስ ስለሆነ የሰው ጠላት የለሽም። ጥፍርና ጸጉር 22 ትውልድ በከበረች ብፁዕ አባታችሁ በዘርአ ብሩክ እጅ ክቡር ቆብና ቅዱስ አስኬማ ሥጋ ማርያም የሚባለውን ንጽሕት ደረት ልብስ ከቆዳ የተሠራ ቅንዓት የተቀበለ ከእሳት ከዘላለማዊ እሳት ይድናል፣ ከሲኦል ማለት ነው። ወንዶችና ሴቶች ልጆቹ እስከ 7 ትውልድ ድረስ ይድናሉ። 22 ሲደመር 7 ስንት ነው? 29 ትውልድ ማለት ነው። ይሄንን ለማግኘት ከፈለግሽ አንቺ እሺ እማዬ ማማ ኦኬ ለጆኒ ስጮ ጆኒ ማማ ጋር ኮል አድርግላት ለኤልሱ ልጅ ኦኬ 22 ሲደመር 7 ስንት ነው? ጸድዬ ወይት ኤፍራታ ማን ኤልሱ አንድ ያምጪ እናቴ ኦኬ 9 29 ጥፍርና ጸጉር ያሰረ 29 ትውልድ ይድናል ብላለች ኦርቶዶክስ ተዋህዶ። የማንን ጥፍርና ጸጉር? የዘርአ ብሩክን። ይሄው የብፁዕ አባታችሁ ቃል ኪዳን ሲሰጠው እንዲህ ማለው ከልብስና ከጥፍር አለው እኮ የዘርአ ብሩክ ማለት ነው። የት እናገኛቸዋለን? ዘርአ ብሩክ አድራሻ ልጠቁምሻ የሚገኝበትን ቦታ ከእንግሊዝ የአየር ትኬት ከፍለሽ ዛሬውኑ ጉዞ ወዴት? ወደ ጎጃም። በዛ አንዴ ይሄ ነገር ዳውራ ቆይ ታወሪያለሽ። እሰጥሻለሁ። እሰጥሻለሁ። አድራሻውን የጠፋብሽ ጻዲ እኔ አድራሻውን ጠቁምሻለሁ። አንቺ ጸጉሩ እንደምንም ብለሽ አፈላልጊ። ስትሄጂ ግን የከርከሮ ጸጉር ሁሉ ሊሰጡሽ እንደሚችሉ አስረግጬ እነግርሻለሁ። የፈለገሽን ጸጉር አንድ ዘለላ አይደለም በጆንያ አስረሽ ነይ። የምትገቢው ሲኦል ነው። የእግዚአብሔር ልጅ ኢየሱስን ካላመንሽ አትገቢያትም። አድራሻን የፈለግሽው አድራሻ ከአዲስ አበባ ወደ ባህር ዳር ሲሄዱ ከቲሊሊ ከተማ ወደ ምስራቅ በሚወስደው መስመር 35 ኪሎ ሜትር ርቀት ላይ ይገኛል ይላሉ። እኔ ያው ለኦርቶዶክስ እኮ እያስተዋወቁላት ነው። ልጆቿ ኢየሱስን ትታችሁ ጸጉር ፍለጋ ጥፍር ፍለጋ የት ነው ቦታው? ሴት አገኘዋለሁ አልሽ። እንግዲህ ነገ እንግሊዝ ሀገር ትኬትሽን ቆርጠሽ በህይወት አሉ ወይ ለማለት ነው። አይ እኔ አሁን ይሄን ልጠይቅ ደግሞ ይሄን ትልበል እንዴ? እኔ እኮ ለቤተክርስቲያኒቱ እኮ ባለውለታዬ ይሄን አልከተኩም። በህይወት አሉ ወይ? እናታቸው ማነች? አባታቸው ማን ነው? ብሔራቸው ምንድነው? ደግሞ እኔ እሱን አይመለከተኝም። ግን እኔ ማሳየት የምፈልገው ጥፍርና ጸጉር ያሰራ 22 ትውልድ ይድናል ማለት 29 ትውልድ ይድናል ያለችው ቤተክርስቲያንሽ ነች። እሺ ይሄ ብቻ አይደለም። መራ እንደ ረሳሁት አለ እዚህ ትልቁ ዳቦ ሊጥ ሆነ ይላል። አጥንት ማለት ነው። የሰው አጽም ወይ ደግሞ አጥንት ከዳሰሽ ትድኛለሽ። ጸዲ የተሟላ መረጃ ነው ማምጣት ያለው ወይ? እኔ አንተ መጀመሪያ ለምን አልጠየቅም? ይሄ ጎዶሎ ነው እንደ መረጃው። አዎ ለምን ጥፍር ሲሉ ምን ማለት ነው? ዳቦ ነው ብዬ የምተረጉምልሽ ነው። ጥፍር ማለት ጠይቀህ ጥፍር ማለት ነው። ጸዲ እስቲ ለማሂ እድል ስጣት። ቆይ ለምን ስጣት ከሆነ ቆይ ስለ አጽሙ ደግሞ አጽም የሰው አጽም አንዱ የረሳሁት ነበር። አሁን በቤተ ክርስቲያንሽ ሄደሽ አጽሙም መዳሰስ ወይንም ማሽተት ስታሸችው ወይ ከዳሰሽው ትድኛለሽ። ኃጢአትሽ ይሰረያል። እዚያ ምን አለው? ኃጢአት ማሰረይ ሳይሆን ከስጋ ደዌ ልፈወስ እችላለሁ። አጽም እያሸተትሽ አይደል እንጂ መንግስተ ሰማያት እንኳን እገባለሁ ያላም እያሸተትሽ አይደል? ኃጢአትሽ ከተሰረየ የት ነው የምትገቢው?
ኃጢአት ያሰራያል ይላል። የምርህን ነው? አዎ ኃጢአት ኪዳን ነው። በቃ ቃል ተገባ። ኦርቶዶክስ ስትል ነበር። እሱን ምዕራፍና ቁጥር ብቻ ነገር ሌላ ነገር ከእናንተ የምፈልገው ነገር ስለዚህ እሱን እሺ ምዕራፍና ቁጥር እሺ ሰጥሻለሁ። መጽሐፉን ስክሪንሾት ታደርጊያለሽ ከነ መጽሐፉ ጭምር ላሳይሽ እና ቁጥሩን ንገረኝ። እኔ ገብቼ በራሴ ስላለኝ አየዋለሁ። ስክሪንሾት ማድረግ አይፈለግም። እሺ ቴንክ ዩ። ያው ይሄንን ላሳያትና ለጸዲ ከዛ አሳይሻለሁ። ጸዲ ገድለ ተክለ ሃይማኖት ዘውድ ገድለ ተክለ ሃይማኖት ዘውድ ወንድማችን ሚዩት አድርገው ፕሊዝ። ገድለ ተክለ ሃይማኖት ዘውድ ሳንጠራጠር በቃል ኪዳኑ አምነን መጠጊያችንን እርሱ ለኃጢአታችን ቤዛ መቃብሩን የሙሴ መቃብር ለእስራኤል እንደተሰራ የሸተተ ሰዎች ሁሉ ይድኑ ነበር እና ማጽሙ የሸተተው ብቻ አይደለም። ደብረ ሊባኖስ ሄደሽ ከጉር እስከ ሸህም እስከሚባለው ወንዝ ድረስ ከተቀበርሽ መንግስተ ሰማያት ያለ ምንም ጥያቄ ነው የምትገቢው። ለቃል ኪዳን ለአባታችሁ ቃል ኪዳን ተገባለት እየተባለ ማለት ነው። አጽም ይኸው መዳሰስ አጥንት ማለት ነው። ኦኬ ለእህታችን አንዴ ላሳያት። አጽሙንም ይኸው ጨረስን ማለት ነው። እዛ የጭቅቀቱን ደግሞ እናያለን። እሺ እህታችን ቅድም ያልሽው መረጃ ስተኛለችው የታለ? ኦኬ ምን ምዕራፍ ነው መናገር ይሄ መጽሐፍ ቅዱስ አለ። ታዲያ ምንድን ነው የምታነበው? ኦኬ አላውቅሽም ማለት ነው። ነው እኔ ግን መጽሐፍ ቅዱስ መኖር ይሄ ነው መጽሐፍ ቅዱስ ይሄ ነው እህታችን። ይሄ መጽሐፍ ቅዱስ አይደለም። ስለ ማርያም የተጻፈ እንዚራ ስብሐት የሚባለው አባ ጊዮርጊስ የሚባለው የቤተክርስቲያናችሁ በቤተክርስቲያን የሚታወቅ ሰው ነው። እሱ በጻፈው መጽሐፍ ላይ ምዕራፍና ቁጥር ብለሽ ምትይ ከሆነ ልነግርሽ እችላለሁ፣ ገጹና ምዕራፉ ማለት ነው። ይሄ መጽሐፍ ግን ከሌለሽ ሄደሽ እዚህ መጽሐፍ ቅዱስ ላይ ብትፈልጊው አታገኙ። ከሌለማ የለም ነው። መጽሐፍ ቅዱስ ላይ ያለ እኮ ነው ምናምነው እንጂ ዌልካም ወደ ፔንቴነት ዌልካም እኛ ብቻ ነው ፔንቴ ብቻ ነው መጽሐፍ ቅዱስ ብቻ ብሎ የሚለው። እህታችን ቆይ አንዴ ሚዩት አድርጊው እና ስሚኝ። አንቺ ጋር ጫጫታ ስላለ መጽሐፍ ቅዱስ ላይ ከሌለ የለም ብለሽ ካልሽ ዌልካም ወደ ፔንቴ። ለምን? እኔ ፔንቴ ስለሆንኩ ማለት ነው። መጽሐፍ ቅዱስ ብቻ ብለን የምናምነው እኛ ነን ፔንቴዎች ማለት በዓለም። ከዚህ ውጪ ሌላ መጽሐፍ የምናምንበት የህይወታችን መታመኛ የለን። ትምህርታችንም ስብከታችንም ህይወታችንን የምንመዝንበት ይሄ ነው እግዚአብሔር ቃል ማለት ነው። ከሌለ የለም ብለሽ ካልሽ ልክ ነው። ከሌለ የለም። እኛም እኮ ለዚህ ነው እዚህ መጽሐፍ ቆይታችን ባድመጭ ሰጥሻለሁ እዚህ መጽሐፍ ላይ የሌለን አትቀበሉ ብለን የምንለው እኮ እኛ ነን። ታዲያ ኦርቶዶክስ ግን ይሄ መጽሐፍ ብቻ አይደለማ የምታምነው። ይሄን መጽሐፍ ብቻ ሳይሆን ኦርቶዶክስ እነዚህን ሁሉ መጽሐፍት ታምናለች። ወታለምይ እዚህ ስራ እንኳን ያለው ማለት ነው። በዚህም ታምናለች፣ በዚህም ታምናለች፣ በዚህም ታምናለች፣ በዚህም ታምናለች፣ በዚህም ታምናለች።
በዚህም ታምናለች፣ በዚህም ታምናለች፣ በዚህም ታምናለች። እኛ ግዴታ የለብንም እነዚህ ሁሉ መቀበል። ጻዲ ግዴታ ማለባችሁ። እኔ እኮ የቤተክርስቲያኒቱ ዲያቆን እኮ ነኝ። እዚህ ምን ነገርሽ ምን እንደምትዩ ለማንም ታስረጂው። እኔ እኮ ካህን እኮ ነኝ እህቴ። በኦርቶዶክስ ተዋሕዶ ቤተክርስቲያን ዘይት ሌላ የፈሰሰብኝ እምቀድስ እኮ ዲያቆን እኮ የነበርኩ ሰው ነኝ። እኔ ነው የምትነግሪኝ ቤተክርስቲያኒቱ ምን እንደምትል አላውቅም። እነዚህን ሁሉ ታምናላችሁ እናንተ። እነዚህ ብቻ አይደለም፣ ቅድም ሼልፌ ላይ የደረደርኳቸው መጽሐፍቶች በሙሉ የማመን ግዴታ አለብሽ፣ ካላመንሽማ መናፍቅ ነው ብለው የሚሉሽ እነዚህን ማናምንማ ከሆነ ለምን ከቤተክርስቲያን አስወጡን? መጽሐፍ ቅዱስ ብቻ ብለን ስላልን አይደል እንዴ? የሉተር ቅዠት ነው እሱማ። ቅዠታችሁን እዛው ሄዳችሁ አዳራሽ አድርጉት ጴንጤ ጋር ብለው አሉ ነው። አዎ እንግዳው ያበጠው ይፈንዳ ብለን ጌታ ኢየሱስ ክርስቶስም ለዘላለም ድነት ስለጠራን እነዚህን ሁሉ ኮተት ይዘን አንዱን መጽሐፍና አንዱን የእግዚአብሔር ልጅ ኢየሱስን እሱን ጠበቅ አድርገን ሌሎቹን ለቀቅ አድርገን ውልቅ ብለን ወጣንላችኋል። ስለዚህ አሁን አንቺ እዛ የቀረሽው ግራ ገባሽ። ይሄን ነው። ይሄ ተቅማጥ ይልሻል፣ ይሄ ጥፍር ይልሻል፣ ይሄ ትውከት ይልሻል፣ ይሄ ጭቅቅት ይልሻል፣ ይሄ አታላይ ይልሻል። ነይርሚ ወደ ጥያቄ መልስ መጽሐፍ ቅዱስ እንዳትኝ እኔ ያሳየሁት እንዚራ ስብሐት ላይ ነው። ልብ በይ ላሳይሽ። እንዚራ ስብሐት የቤተክርስቲያኒቱ መጽሐፍ ማለት ነው። ያው የማርያምን ቅድም ያሳየሁት እኔ እኮ አንዳንዴ ትመጡና የምታወሩትንም ሰው ማወቅ አለባችሁ። በሆነ ጌታ ምስክር ተይ እንጂ አሁን ጴንጤ መሆኔን አይተሽ ነው እንዴ? ዲያቆንም እኮ ነኝ። በሁለቱም ነው የምሰራው ነው ብዬ የምልሽ። በድቁናዬም በወንጌላዊነቴም ነው የምሰራው። ከፈለግ ድቁናዬን አነሳዋለሁ፣ የኦርቶዶክስም ማለት ነው። ማከልክሎ ስለተማርኩ አንገበግበዋለሁ። እኔ ጋር መጥተው አያምታታም። በጸጋ ደግሞ እግዚአብሔር በሰጠኝ በወንጌላዊነት ሞግተዋለሁ ማለት ነው። እሺ ይኸው እንዚራ ስብሐት ላይ ብሎ የሚለው ስሙ መጽሐፍ ቅዱስ ላይ ከሌለማ የለም ብለሽ ካል ጥሩ ነው። ዌልካም፣ እንኳንም ወደ እግዚአብሔር መንግስት በሰላም የምትመጭበትን እውነት ተገልጦልሻል ማለት ነው። ያው እህታችን እንዚራ ስብሐት ዘረቡ ገጽ 71 ላይ ማለት ነው። ያው እንዚራ ስብሐት ዘረቡ ይሄ መጽሐፍ አለ ወይ? ኤርሚያስ ብሏል። ሪከርድ አድርጊኝ እህቴ፣ ሪከርድ አድርጊኝና ሂጂና ንስሐ አባትሽን ጠይቂ። ከፈለግሽ ጳጳስ ጠይቂ፣ ፓትርያርኩን ብትጠይቂ አዎ ልክ ነው የኛ መጽሐፍት ነው ብሎ የሚሉት። ኦኬ እንዚራ ስብሐት ማለት አባ ጊዮርጊስ ዘጋስጫ ነው ያጻፈው። ይሄን መጽሐፍ በ13ኛው መቶ ክፍለ ዘመን የነበረ ነው በኢትዮጵያ ውስጥ። ትውልዱ ከወሎ ክፍለ ሀገር የተወለደ ነው። ገዳሙ እዛው ወሎ ክፍለ ሀገር ውስጥ አለ የዚህ ሰው ማለት ነው። ይሄ ሰው ከ29 በላይ የሚሆኑ መጽሐፍቶችን ጽፏል። 29 የሚሆኑ መጽሐፍቶች ማለት ነው። አንዴ ላሳያችሁ። በደንብ ስታሳይ በመረጃ እንድታሳይ ማለት ነው። ጠብቁኝ አንዴ። እሺ በሙሉ መረጃ ወገኔ ህዝቤ እንዲያመልጥ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እንዲመጣ ይህን መጽሐፍ እና ሌሎቹን መጽሐፍት የጻፈው ሰው መጽሐፈ ሚስጥር የሚባለው መጽሐፍ የጻፈ በግዕዝና በአማርኛ ዘቅዱስ አባ ጊዮርጊስ ዘጋስጫ ከ1357 እስከ 1417 በኢትዮጵያ ውስጥ በወሎ ክፍለ ሀገር ተወልዶ የነበረ ቤተክርስቲያኒቱ ዳግማዊ ቄርሎስ ነው ብላ በግለሰቡ የተጻፉ መጽሐፍቶች ብዛታቸውን ይናገራል ማለት ነው። ስንት መጽሐፍቶችን ተጻፈ ማለት ነው። ያው መጽሐፈ ሚስጥር፣ መጽሐፈ ክርስቶስ፣ መጽሐፈ አርጋኖን የሱ መጽሐፍ ነው። ድርሳነ መስቀል የሱ መጽሐፍ ነው። ውዳሴ ስብሐት እነዚህ ሁሉ አሉ። ቅዳሴ እግዚ ካል ሆተ ብርሃን፣ ውዳሴ ማርያም ካል ሆተ ብረዘ ግዝተነ፣ ተፈሲ ማርያም፣ ሊጦን፣ መጽሐፈ ባህሪ እነኚህ መጽሐፍቶች አብዛኞቹ አላገኙትም ወንድሞቼ። በባለፈው 29 መጽሐፍ ገዙልኝ ብያልኳችሁ ጊዜ ስትገዙልኝ 15ቱን 16ቱ ነው ወንድምነት ብሩክ ያገኘው፣ ሌሎቹን አላገኛቸውም። ፈልጉልኝ ቴዲዬ ፕሊስ በክርስቶስ
አንላቀቅም። በመጽሐፍ ሁሉ ጭምር ነው የምመጣው። እግዚአብሔር ረዳኛል። ደግሞ መንገዱን ታሳየኛለህ ቴዲ። አንተ ወደ 14 እኮ መጽሐፍ ወለድክ። ኦኬ በመዝሙረ ድንግል እንዚራ ስብሐት ይላችሁ። እንዚራ ስብሐት ማለት አሁን ለእህታችን እያሳየኋት ያለው መጽሐፍ ይሄ መጽሐፍ ነው። ያው እንዚራ ስብሐት ማለት ይሄ ማለት ነው። እንዚራ ስብሐት ያው እንዚራ ስብሐት ታምኖተ ቅዱሳን ፍካሬ ሃይማኖት ውዳሴ አምላክ ጸሎተ ቤተ ውስተ ቤት ቤት ለቤት ጸሎት ማለት ነው። መልካ ውዳሴ ስማዓኒ እግዚኦ ጸሎቴ ጠቢበ ጠቢባን መጽሐፈ ብርሃን መጽሐፈ ፈውስ መዓዛ ቅዳሴ ሕይወተ ማርያም ጸሎተ ማዕድ ውዳሴ ሐዋርያት ጸሎተ ፈትቶ መጽሐፈ ሰዓታትና መልክዓ ስዕል ስንት ናቸው? 29 የ29 መጽሐፍ ማለት ነው። ቤተ ክርስቲያኒቱ ቁልቁል የገደለ ሰውዬ ይሄ ሰውዬ ነው። እሷ ግን ሊቄ ደቂቄ ብላ ትለዋለች። ስለዚህ ይሄ ማሳይሽ መጽሐፍ አሁን ከተዘረዘሩት መጽሐፍቶች ውስጥ ቤተ ክርስቲያኒቱ ይሄንንም ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ወሎ ሀገረ ስብከት በሰከላ ወረዳ የደብረ ባህሪ ጋስጫ አባ ጊዮርጊስ እና በአባ ጸሎተ ሚካኤል አንድነት ገዳም ቤቱ ተናገሩ እውነቱን ነው። ዝም ብሎ ማውራት አይቻልም ማለት ነው። ስለዚህ በዚህ ጉዳይ ላይ በዚህ ክፍል ላይ 64ኛው ቁጥር የረቡዕ 64ኛው ባያቸው ሲሰጫቸው ወጣችን። ኦኬ ወጣችን ነኝ። እሺ ታች ሆነሽ ከሰማሽ የረቡዕ 64ኛው ክፍል ላይ ያ ለአንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ነው ያሉት። ማለት ፍጥረት ከመፈጠራቸው በፊት አንቺ መጀመሪያ ነሽ እያላት ነው። ይህንን አጽንኦ ሰጥተው ሲናገሩ በመጽሐፈ ሰዓታት ላይ በዚህ ላይ አጽንኦ ሰጥተው ተናግረውታል። እኛ ሌሊት ሌሊት ካህናቱ ስናዜም ነበረ ስብሐተ ፍቁር ዘማርያም ብሎ በሚለው ክፍል ላይ ይኸው እዚህ ጋር አጽንኦ ሰጥተው ተናግረውታል። ግን ምን ይላል እዚህኛው ላይ? አይ ቲንክ የሁለቱም ጸሐፊ እሱ ነው። አባ ጽጌ ድንግልና አባ ጊዮርጊስ ዘጋስጫ ናቸው ሰዓታትን የደረሱት ተብሎ ይታመናል። ለጥበባዊ ሥራ ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት ወይ በቅንፍ ጠዋት ሆይ እግዚአብሔር ባንቺ ሰማይና ምድርን ፈጠረ። በማርያም ሰማይና ምድርን እግዚአብሔር በማን የፈጠረ ይላል? በልጁ አይልም እዚህ መጽሐፍ ላይ። እሱን የሚለው ዕብራውያን ላይ ነው። እግዚአብሔር ከጥንት ጀምሮ በነበሩት በማነው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ይላል አይደል? ዕብራውያን መጽሐፍ ምዕራፍ 1 ላይ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል ዕብራውያን ላይ ማለት ነው። በልጁ ዓለማትን የፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ ይላል ዕብራውያን ምዕራፍ 1 ከ1 እስከ 4 ማለት። ስለዚህ እዛ ክፍል ላይ እግዚአብሔር ዓለማትን የፈጠረው በማን ይላል? በልጁ። ኦርቶዶክስ ምን ትልልሃለች? ስታጣመም ሌዋታን እባብ ይመስል ትውልዱን መርዝ የሚገሉ ዓለማትን በማፈጠሩ ይላሉ እነሱ ደግሞ በማርያም ባንቺ እግዚአብሔር በልጁ ብሎ የሚለውን ዕብራውያን እግዚአብሔር በማርያም ሰማይና ምድርን ፈጠረ። ሰማይና ምድር ብቻ መሰለህ እንዴ? ባህርን፣ ቀላያትን፣ ፀሐይና ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመታቶችን፣ በጋና ክረምትን፣ ቀንና ሌሊትን፣ ሳምንታትን፣ በዓላትን በግልጽ የሚታየውን የተሰወረውን የዓለማትን ሁሉ ፈጠረ ይላል። እንዲህ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3ስ ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም ብሎ ያለው ዮሐንስስ የጻፈው ስለ ኢየሱስ እሱ እሱ የጴንጤ ነው የሚሉ ኢየሱስ ኦርቶዶክስ ቤት ይጠላል ስልህ እኮ በምክንያት እኮ ነው። አይወዱትም። ምን አደረጋቸው? እነማን ነው የማይወዱት? ኦርቶዶክሳውያን። እናንተ ይኸው አትወዱትም። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር ምዕራፍ 1 ቁጥር 3 ላይ ምንድነው ብሎ የሚለው ጻዲ እምታውቂው እግዚአብሔር ቃል ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም ይላል። ሁሉ በእርሱ ሆነ። እሺ ዕብራውያን ማነው? ቆላስይስ መልእክት መጽሐፍ ምዕራፍ 1 ቁጥር 15 ላይ ምንድነው ብሎ የሚለው
በመድኃኔዓለም ቆይ ይሄን ክፍል ላንብብልሽ። ኦኬ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3 ወንጌላዊ ናቶሎ የኛ ሐዋርያ ኦኬ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3 ምንድነው ብሎ የሚለው? ይሄ ስለማን የተነገረው? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ይላል። ጌታ ማለት ነው፣ ኢየሱስ ማለት ነው፣ አካላዊ ቃል ማለት ነው። ቅድመ ዓለም በቅድምና ከአብና ከመንፈስ ቅዱስ ጋር ባለመቀዳደም ባለመበላለጥ ከዘላለም ከአብ ጋር ይኖር የነበረ ጌታን ኢየሱስ እኮ ነው የሚያወራው። ነበረ ይላል። ከዚያስ ሁሉ በእርሱ ሆነ ይላል። ምን ሁሉ ማለት ምን ማለት ነው? ሁሉ በእርሱ ሆነ ማለት ሁሉ በእርሱ ተፈጠረ ማለት ነው። ከሆነውም እንኳን አንዳች ያለ እርሱ አልሆነም ይላል። ኦርቶዶክስ በማርያም ነው የሆነው ትላለች። ኢየሱስ ኖ ኢየሱስ እዛው ጴንጤዎቹ ጋር። እሺ ቆላስይስ መልእክት መጽሐፍ ምዕራፍ 1 ቁጥር 15 ነው የሚለው ቅዱስ ጳውሎስ እና የኛ ሐዋርያ ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። ኢየሱስ ማለት ነው። የማይታየው አምላክ ማለት ነው ቅዱስ እግዚአብሔር አብ። እሱን ሊያየው የሚችል ስለሌለ ማለት ያየውም ስለሌለ በቅፉ ያለ አንድያ ልጅ እሱ ስለተረከው ማለት ነው። ስለዚህ የእርሱ ትክክለኛ ምሳሌ ማለት ነው። የአምላክ ምሳሌ ማለት የማይታየው አምላክ ምሳሌ ማለት አብ ያለውን የመለኮት ባህሪ ኢየሱስ አለው ማለት እኮ ነው። ትክክለኛ ምሳሌ ማለት ነው። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይንም ጌትነት ወይንም አለቅነት በሰማይ ማነው ወይንም ስልጣናት በሰማይና በምድር ያሉ ሁሉ እርሱ ተፈጥረዋል። ማን ነው ባዩ? ጳውሎስ። ኦርቶዶክስ ምን ትላለች? ጳውሎስ ዋሽተሃል እያለችው ነው። በማን የተፈጠረው? በላይ በሰማይና በታች ቀላያት፣ ፀሐይ፣ ጨረቃ፣ ከዋክብት፣ ዘመኖች፣ በጋና ክረምት፣ ቀንና ሳምንታት፣ በዓላት፣ የሚታየውና የማይታየው የተሰወረ ሁሉ በዓለማት ሁሉ ፈጠረ። በማ ባንቺ። ጳውሎስ ምን ይላል? በእርሱ ተፈጥረዋል። እንደዚህ ፈቅል አድርጎ አንተዬ ሁሉ ከፍጥረት ሁሉ በፊት ነው። ሁሉ በእርሱና ለእርሱ ተፈጥሯል ይላል። ለእርሱ ተፈጥረዋል፣ በእርሱ ተፈጥረዋል። ኦርቶዶክስስ ኖ በፍጹም በእርሱ አይደለም የተፈጠሩት። የተፈጠሩት አረማማ ነው። ኦርቶዶክስ እግዚአብሔር ሲፈጥር በአንቺ ነው ሰማይና ምድርን የፈጠረው። በአንቺ ነው ባህርና ቀላያትን የፈጠረው። በአንቺ ነው ፀሐይና ጨረቃን የፈጠረው። በአንቺ ነው ከዋክብትና ዘመኖችን ዓመታቶችን የፈጠረው። በአንቺ ነው በጋና ክረምትን ቀንና ሳምንታትን በዓላትን የፈጠረው። በአንቺ ነው የሚታየውና የማይታየውን የተሰወረውን የፈጠረው። በአንቺ ነው ዓለማቱን ሁሉ የፈጠረ። ንግሥት ሆይ ከብዙ ተአምራትሽ ትንሹን እናገር ዘንድ ፍቀጅልኝ ይላታል። ይሄ የአውሬ መልእክተኛ አባታችሁ የምናገረው እግዚአብሔርን ክብር ስለነካ ነው። የአውሬ መልእክተኛ ብዬ ማለት የዲያብሎስ መልእክተኛ ማለት ነው። ይህንን ልታገሰው አልችልም። ይህንን ልታገሰው አልችልም። እኔነቴ ይጥፋ እንጂ ይህንን ልታገሰው አልችልም። እግዚአብሔር አምላክ ያደረገውን እሱ ብቻውን ሰማያትና ምድር ፈጠረ ይላል። ከእሱ ጋር ማን ነበር ይላል። ይነሳ ይናገር እኮ ይላል ኢሳይያስም በትንቢቱ ኤርምያስም ቢሆን ማለት ነው። ሁሉ በእርሱ ነው የሆነው። ከሆነም እንኳን አንዳች ያለ እርሱ አልሆነም ይላሉ ሐዋርያቱ። ነቢያቱ ሁሉን የፈጠረ እርሱ ነው ይላሉ። ሰማያትና ምድር ሰማያትን በዘረጋች ሰዓት ላይ ማን ነበረ ከኔ ጋር? ማን ያማከረኝ ይላል እግዚአብሔር። ማንም። አንቺ የዓለም ፍጥረት ሁሉ የመጀመሪያ ሆነሻል ይላታል። እዚህ ደግሞ አነዋወርሽ ማለት መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። መኖር የጀመርሽው ማርያም ሰማይና ምድር ሳይፈጠሩ ነው። ሰማይና ምድር ሳይፈጠሩ ነው። 4 ነጥብ ካሪ በኋላ ፀሐይና ጨረቃም አልቀደሙሽም። 4 ነጥብ። ይሄ ማለት በጥና አንቺን የሚቀድም ፍጥረት የለም። ከፍጥረቱ ሁሉ የበላይ ነሽ፣ የመጀመሪያ ነሽ። ለዚህ ነው መትሕተ ፈጣሪ መልዕልተ ፍጡራን የምትሉት ማለት ነው። እሱን እኛ ፊት አትሉትም መጣችሁ። ይኸው ኢየሱስ የአብ ልጅ ምስክሬ ነው አትሏት። እሷን እዚኛ ፊት ማለት እግዚአብሔር ዋህዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ይላል ቅዱስ ጳውሎስ።
ዘመጦ ርእሶ ቤዛ ኩሉ ማለት ነፍሱን ስለ ብዙዎች ቤዛ ሰጠ። ስንቱ? አንድዬ ማ ኢየሱስ። ስሙ ለዘላለም የተቀደሰ ይሁን። ኢየሱስ ነፍሱን ለዚህ ሁሉ ራሷ ማርያም ዝጋለች። ለማርያምም ለአብርሃምም ለይስሐቅ ለያዕቆብ ለሙሴ ከአቤል ጀምሮ ከአዳም ጀምሮ ላለ ለኤርምያስ ለጳውሎስ ለኢሳይያስ ለዕንባቆም የፈለጋችሁትን ጥሩ። ነፍሱን ቤዛ ያደረገው አንድ ነው። መስቀል ላይ የታረደው በግ አንድ ነው። በጎች አይደለም ያረደልን፣ በግ ነው የታረደው። ተቀዳሚም ተከታይም የለው፣ እሱን የሚመስል ማንም የለም። ነፍሱን ስለ ብዙዎች ቤዛ ሰጠ ማለት ለማርያም ሙሉ ጭምር የሞተው እሱ ነው። ኦርቶዶክስ ደግሞ ተመጣለና እዚህ ጋር እግዚአብሔር ነው ትላለች፣ እዚህ ጋር ማርያም ነች ትላለች፣ እዚህ ጋር ደግሞ ዓለም ነው ትላለች። ዓለም የዓለም እመቤታችን አማላጅነት አይድንም። ጥቅስ አምጡ። የለም። የባልቴት ወሬ፣ የገሪባዎች ጥቅስ ማለት ነው። ጥቅስ ስጡን እስቲ ከውዳሴ ማርያም ከየት ነው ያገኛችሁት? አታምታቱ። እግዚአብሔር አሁን በመንግስት ውስጥ ዲያቆናት፣ ካህናት፣ ጳጳሳት፣ መነኮሳት፣ ቄስ እንዳለ አስገብቶልሻል። ቃለ ሕይወት መሰረት ክርስቶስ ሙሉ ወንጌል ትል ሱፉን ለብሶ አለልሽ። ስጠይቂው ግን መርጌታ ነው። ኦኬ እሱ ምርኮን እኮ ይማርካል እኮ ብሏል። ከኃያላን ጋር ምርኮ ይከፋፈላል፣ ነፍሱን ለሞት ቤዛ ለሞት አሳልፎ ሰጥቷልና ብሎ ስላለ ማለት ነው። አሉ ሳት የላሱ ጌታ እግዚአብሔር በመንፈሱ ነቃ ነበር። አንዴ ነው እኮ የነቃኝ። አንዴ ይኸውልሽ 27 ዓመት ሙሉ ያስጮኛል ስለሱ። እንደዚህ አይነት ተረት እያፈረሱ ገና ቀጥላለሁ። እግዚአብሔር የሰጠኝን የዘመን ቁጥር ማለት ነው። ኦኬ እዚህ አመጡና እዚህ እግዚአብሔር ነው አሉ። እዚህስ ማርያም መትሕተ ፈጣሪ ማለት ከፈጣሪ በታች፣ መልዕልተ ፍጡራን ከፍጡራን በላይ አሉና እዚህ ጋር ቫኪዩም ጻፉ። ይህን ድንኳን እነቅለዋለሁ፣ ስሜ ኤርምያስ ነው፣ ትገለብጥና ታፈርስ ትተክል ዘንድ እንዳለ በእውነት እነቅለዋለሁ በእግዚአብሔር ቃል ማለት ነው። ኦርቶዶክስ ምናች መጣች ነው። ጳውሎስ እዚህ አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2ን ጠቅሶ ምዕራፍ 2 ቁጥር 5ን ጠቅሶ አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ያለው ኢየሱስ ነው። እሚል አለችን። እሺ የትኛው መጽሐፍ ግን? በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን፣ ማእከለ ፈጣሪ ወፍጡራን፣ በፈጣሪና በፍጡር መካከል ማለት ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን ይላል። አይደለችም። የጌታችን እናት ያለ ስራዋ ስራ አትስጧል። አይደለችም። ለዕረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብሎ ይላል ደብተራ። ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌሶ ዘገነተ ጽጌ ጻድቃን በገነት በአንቺ ደስ ይላቸዋል አሉ። ወብኪ ይወፁ ኃጥአን እምደይን ማለት ምን ማለት ነው? ኃጥአን በአንቺ ከሲኦል ይወጣሉ ማለት ምን? ወብኪ ይወፁ ኃጥአን እምደይን፣ ኃጥአን ከሲኦል በአንቺ ይወጣሉ። ኖት በኢየሱስ ኢየሱስ ቤቱ ውስጥ አለርጂክ ነው። ለዚህ ነው ኢየሱስ ጌታ ነው ብለህ ስትጮህ ይገላምጠዋል በሙሉ። ሽማግሌው ከዘራውን ያነሳል፣ አሮጊቷ አይኗን ታጉረጠርጣለች። እማዬ እየሰሙኝ ነው? ከነሽበቶት የአባቶቼ የኤልያስ አምላክ ምስክር ነው። አባቶች እየሰማችሁ ነው? ከነሽበታችሁ ለዘላለም ከኃይሉ ክብር ርቃችሁ በዘላለም ጥፋት ወደምትቀጡበት ወደ እሳት ባሕር ሳትገቡ ኦኬ፣ ወደ ሕያውና ለዘላለም ወደሚኖረው ወደ እግዚአብሔር ቃል ተመለሱ። እግዚአብሔር በልጁ በክርስቶስ ኢየሱስ የሰጣችሁን ፍቅር አትክፉ፣ የሰጣችሁን ምሕረት አትክፉ፣ በልጁ በክርስቶስ ኢየሱስ የገለጠውን ጸጋ አትክፉ። የጸጋውን ባለጠግነት ያሳየው እዚህ ውስጥ ነው። የምሕረቱን ባለጠግነት የገለጠው እዚህ ውስጥ ነው። የፍቅሩን ባለጠግነት የገለጠው እዚህ ውስጥ ነው። እግዚአብሔር ይህን ሁሉ ያደረገው በልጁ።
እንጂ በእነንትና ጥፍርና ጸጉር ትውከት አይደለም። አንተ እኔ የሥላሴ ባሪያ ወግድ በማንም ጥፍሩና ኮተታ አይደለም። እግዚአብሔር በልጁ አንድ ልጁን ለዓለም ሰጠና ልጁ ቤዛ ሆነ። አለቀ። ልጁ ያለው ሕይወት አለው ይላል። ይሄ የተባረከ እግዚአብሔር ቃል። ይሄ ደግሞ ጥፍር ያለው ሕይወት አለው ይላል። ዋናው ጥፍር ነው። ጥፍር ፍለጋ ደብረ ሊባኖስ ማነው ጎጃም ይላል። ይሄኛው ስታነበው ደግሞ የለም ሰሜን ሸዋ እዚህ ደብረ ሊባኖስ ሄደህ ፍርፋሪ ነው መልቀም ያለብህ ይላል። ሰይጣን ፍርፋሪ ያስለቅማል። ውስጤ የተቃጠለ አንተዬ፣ ውስጤ የተቃጠለ እኮ ነው ብዬ በልዑል እግዚአብሔር መንፈስ ፍርፋሪ ሕዝቤ እዚህ የአብን ልጅ እንድትበላው፣ የአብን ልጅ እንድትጠጣው፣ የአብን ልጅ እንድትለብሰው የዘላለም የጽድቅ ሸማ፣ የዘላለም የሕይወት እንጀራ፣ የዘላለም የሕይወት ምንጭ ሆኖ ከአብ ዘንድ የተሰጠን መብል፣ የዘላለም መብል። አንድ ጊዜ በላሁት ለዘላለም አይርበኝም። አንድ ጊዜ ጠጣሁት ለዘላለም አልጠማም። አንድ ጊዜ ለበስኩት ኀፍረቴ ለዘላለም ተሸፈነ። በቂ ነው። ከበቂም በላይ ማን? ቅዱስ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ የዳዊት ልጅ። አናቅም ሌላው ብሶብኛል እኮ ነው ማለት አናቅም ሌላው። እዚህ ስታይ እግሩን ተቆረጠል ሰውየው ይላል። ለምን አንገቱን አይቆረጥም? አይመለከተኝም። እግራቸውን ለአንተ ሲሉ ሲጸልዩ እግራቸውን ተቆረጡ ይላል። እውነትህን ነው ወይ ለእኔ ሲሉ ነው ብዬ እኔ ብራዘርዬ እዚህ እግሩ ተቆረጠ ይልሃል። እንትና ስታነባው ጀርባቸው ጎበጠ ለአንተ ሲሉ፣ እዚህ ደግሞ ስታነብ ጤዛ ልሰው ድንጋይ ተንተርሰው ለአንተ ሲሉ ሲንከራተቱ፣ እዚህ አይናቸውን እንትን አወጣው፣ እዚህ ደግሞ አንጎላቸው ፈሰሰ፣ እዚህ ደግሞ መቀመጫው አሳሳ፣ እዚህ ደግሞ ፀጉሯን ተላጨች ብሎ ሚላን ባዝባዝ አይመለከተኝም። እኔ አንድ ውድ አለኝ። ሰምታኛል እንድ ማለት አንድ ጌታ አለኝ። በቃ ተፈጸመ ብሏል። ስለ እኔ መራራውን ጽዋ ተጎንጭቶ ሞቱ ቀጥታ የሚመለከትሽ አንድ ጌታ አለ። ነፍሱን ስለ ብዙዎች ቤዛ የሰጠ አንድ ጌታ አለ። ኢየሱስ ያደረገልኝ መቼ አነሰና ነው? ጊዮርጊስ ለአንተ 7 ጊዜ ተፈጨ። ከተፈጨ በኋላ ይድራስ ተራራ ላይ በተነው ንጉሡ ድድያኖስ። ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ እያልኩኝ ሌሊቱን ስጮህ የነበርኩበት ይቆጨኛል። እናንተ ጴንጤዎች ለምን አልደረሳችሁ? ለምን ነበር ግን ያኔ? ቆይ ተፈጨ ትለኛለህ አንተ ሰውዬ። እና ይድራስ ተራራ ላይ ወስዶ ንጉሡ ድድያኖስ ሲበትነው በቅጠሉ ላይ ጊዮርጊስ 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 ዘልዳው ጊዮርጊስ ና ጊዮርጊስ በፈረስና ለምን በጃርት ለምን ከርካሮ ለምን ተቀምጦ አይመጣልን? ምንም አይፈይድልን። ና በፈረስ ሌክዠሪ መኪና ላክለት። ከዳጊ ላይ ነጥቀ በጣም ሌክዠሪ የሆነ መኪና ስለገዛ ማለት ነው ላክለት። ለምን በፈረስ በእግሩ አይደለም? ለምን በቴስላ ለምን አይመጣልን? ምንም አይፈይድልን። ክብሩን ትቶ ኢየሱስ ከዘላለም ዙፋኑ ክብሩን ትቶ የመጣውን ትሑቱን ጌታ ትሕትናውን ሲገልጥ በኪሩቤል ላይ የሚቀመጥ የሰራዊት ጌታ እግዚአብሔር ልጅ በአህያ ውርንጫ ከቤተፋጌ ለመምህሩ ታስፈልገዋለች ብላችሁ በሉ ብሎ አምጥቶ በአህያ ውርንጫ ትሕትናውን ሊያሳይ የደብረ ዘይትን ቁልቁለት ነቢዩ ዘካርያስ እንደተናገረው በምዕራፍ 9 ቁጥር 9 ላይ አንቺ ኢየሩሳሌም የጽዮን ልጆች ዘምሪ፣ ደስ ይበልሽ፣ ንጉሥሽ ትሑት ሆኖ አዳኝ ሆኖ በቤተልሔም ወደ ኢየሩሳሌም በአህያይቱና በአህያይቱ ውርንጫ ይመጣል ብሎ እንዳለው እንደዛው እንዲፈጸም አደረገው ጌታዬ።
መጡ ይልሃል። እዚህ በፈረስና በመኪናና እየተባለ ነይ በደመና ነይ በደመና ነይ በደመና ርርተህሊና መጣም አታውቅም። መጥታማት ይሄ እጄውልህ ደም እስኪቋጥር ድረስ ነበር ከበሮ ደብድቤ ነበረው። ከበሮና ኤርሚያስ ተገናኙ ማለት አሁን ግን ለኢየሱስ አሁን እንደ እንዝርት ነው የምሾርለት ስልህ ላዳነኝ ለኢየሱስ እጆቼን ከዘላለም እስራት ለፈታ ለኢየሱስ ከሲኦል ላስመለጠኝ ለኢየሱስ ያድናል ኢየሱስ ለኢየሱስ እንዲህ አድርጎ ግሩምና ድንቅ አድርጎ ለፈጠረኝ ለኢየሱስ እልል ብልለት ለኢየሱስ ብንከባለን ለኢየሱስ ብጮህ ለኢየሱስ ለሞተልኝ ለኢየሱስ ለፈጠረኝ ለኢየሱስ ለወደደኝ ለኢየሱስ በዘላለም ፍቅሩ ለወደደኝ በዘላለም ጸጋው ላዳነኝ ለኢየሱስ እንቀጠቅጥ ነበር የከበሮ ማለት ነው። ነይ በደመና ነይ በደመና በደመና ተመልሶ ይመጣል ብሎ ያሉት ኢየሱስ ብቻ ነው። ማንም ወደዚህ ዓለም የሚመጣ የለም። መሐመድ አይመጣም፣ አላህ አይመጣም፣ ቡድሃ አይመጣም፣ ሂንዱዝም አይመጣም፣ ማርያም አትመጣም፣ ማንም አይመጣም። ሰውየው ሞታል ብለህ ካልከኝ ቆንጅዬ የኢየሱስ ታማሚ ነኝ። በፍቅሩ ነው የታመምኩት። ንገሩልኝ። ያው 11 ዓመት ሙሉ በፍቅሩ ታመሜ እዚህ ሶሻል ሚዲያ ላይ ጮሃለሁ። ጌታን ካወቅኩበት ደግሞ 27 ዓመት ሙሉ ህመሜ እንደውም ጨምሯል። ጌታ የኢየሱስ ምስክር ህመሜ በጣም ነው የጨመረው። ነጋ ጠባ እየጨመረብን ምንም የተሻለኝ የለም። የኢየሱስ ፍቅር ማለት ነው። በፍቅሩ የመታመሙን ንገሩት ብላ እንዳለቻች ሱናማይቷ ሴት ነይ በደመና ይላል። በለን ምንም የመጣ የለም። ና በፈረስ አለው ጊዮርጊስ የለም። በደመና ይመጣል የተባለው ኢየሱስ ነው። ማን ያለው? ዳንኤል የት ምዕራፍ 7 በደመና ይመጣል ያለው ኢየሱስ ነው። ማን? ሐዋርያቱ በሙሉ እንዴት ነው አንተ ይሄንን ጌታ ትቶ እጣቢ ጠጥተህ ትድናለህ ትላለች ኦርቶዶክስ። የተጻፈ አተላልሰህ ይጸድቃል፣ ፍርፋሪ በልተህ ትጸድቃለህ። ተቅማጥም እንደዛው፣ ትውከትም ልክ እንደዛው። እግርህን ጥፍር እንቅፋት ቢመታው ይጠቡታል። ጭቅቅትማ ይኸው እህትየው ልክ ያለ ብላለች አባ ገብረ ኪዳን። እጣቢ አይደፋም ያለው የእግር እጣቢ በጣም አይደፋም። ለገሻው አላረ እህትየው ካልሆነ መጨራረሳችን ነው። ልክ ያለው እርሚ ያለ ቴንክ ዩ። እሺ ተባረክ እህትየው። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። የእግር ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እታይ የክርስቶስ አርአያ ማለት ክርስቶስ አርአያ ሆኖናል። ክርስቶስ የሐዋርያቱን እግር አጠበ እንጂ የሐዋርያቱን እግር እጣቢ ጭቅቅት ጠጣ እንዴ? ጠጣ ወይ? እግራቸውን የሐዋርያቱን እግር ካጠበ በኋላ በዮሐንስ 13 ላይ ጠጣው እንዴ ጌታዬ? እናንተም እርስ በርሳችሁ ጠጡት ለዘላለም ድነት ይሆናል አለ እንዴ? ሪሳይክል ለማድረግ ነው አይደል? በክፋታት ወይኔ ዳጊ እየተቃጥያለሁ። ይኸው ተቀበለኝ። ይኸው ሪሳይክል እጣቢ አይደፋም። ድርሳነ መድኃኔዓለም ላይ እዚህ የእንስራና የድስት እጣቢ ትውከቱም እዚሁ መጽሐፍ ላይ ነው። ይኸው ድርሳነ መድኃኔዓለም ሳያስታውቀው በላው ይልሃል። ከፈለጉ ቪዲዮን አምጪው እህትየው ዲያቆን አማኑኤል የሚባለው ማለት ነው። ትውከቱን በላው ብሎ ያለው ማለት ነው። ሰው ያስታወቀውን ነገር ምን ቆሻሻ እዛ ቤት በሙሉ አዳይ ነው። እጣቢ ቆሻሻ ነው፣ አተላ ቆሻሻ ነው፣ ጥፍር ቆሻሻ ነው፣ ተቅማጥ ቆሻሻ ነው፣ ትውከት ቆሻሻ ነው፣ ደም እንቅፋት ከመታ በላይ የሚፈሰው ቆሻሻ ነው፣ ጭቅቅት ቆሻሻ ነው፣ ጥፍር ቆሻሻ ነው፣ ፀጉር ቆሻሻ ነው፣ አጽ ቆሻሻ ነው። እዛ ቤት ግን ፍቱን ነው። ከዘላለም ድነት ጋራ ነው እነዚህ ሁሉ የተጻፉት በእነዚህ ሁሉ መጽሐፍት። አሁን አይልም ብሎ የሚል ሰው ካለ እስቲ አንድ ሰው ይምጣ።
ቆሻሻ ነው ቆሻሻ ቶፊታቲዩ ወገኖቼ ኢየሱስ ይሻላል አይሻልም? ወንድ ማለት ጌታ ይሻላል አይሻልም? ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ ንጉሥ ዳዊት። ለኔ ግን ማነው አሳፍ ነው ስለኛል በ72ኛው ነው በ73ኛው መዝሙር ላይ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። አይቶታላ ዳዊት ሳኦል ጋር ቤት ጦር ወርውሮ ሊደፋው ነበር። ልጁም ጋር ቢጠጋ አቤሴሎም ርግብግቢቱን ብሎ ደፍቶ መንግስቱን ሊወስስ ወደ ጎረቤት ልሽሽ ብሎ ቢል ጎልያድ አንገቱን ቀንጥሶ ይጥለዋል። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ኤርምያስ ስላንተ እንዴ ቆየው እኮ አልኩ ቆየው ጌታዬ በቃ ማንንም አልሰማም። ጴንጤ ራሱ እንኳን አልሰማም እኮ አልኩ። ከዚህ ቃል ውጭ ወለም ዘለም እላለሁ ብለህ ብትል መድኃኔዓለም ክርስቶስ ምስክሬ ነው አልሰማህም ስልህ እንደማሰሙ ማቃለሁ። እናንተም ራሱ እንደኔስ እንደሆናችሁ አንሰማ። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። በቃ አባቶቻችን ያሉት እሱ ነው የሚያዋጣው እሱ ነው። ሌሎች እኮ አላዋጡንም። ስንቱን እኮ ተጠግቼ ነበር እኮ እዛ ስንት እኮ አልኩ። በእውነት ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር እኔ እንደኔ እናቴ በሕይወት ስላለች ምስክር ናት። ስዞር ዙረት ክብረ በዓል እንትናን አንግሼ ስመልስ ጥያቄ አለ። አሁንም ውስጤ እንትናን አንግሼ ስመልስ ጥያቄ አለ ውስጤ። እንደገና እንትናን አንግሼም ደግሞ ስመጣ ከሞት በኋላ ነው የምንገባው አይታወቅም። እናቴም አታውቅም፣ አባቴም አያውቅም፣ ንስሐ አባቷም አያውቁ። የሚያውቁት ጽዋ ማህበር መጠጣት፣ ጠላ መጠጣት፣ በቃ አለቀ። ሰው ክርስትና ተብሎ ሲባል ይሄዳሉ። ሰው ሲሞት ለመቅበር ይሄዳሉ። በቃ አለቀ። ለመቀባበር እና ለመጠጣት ነው የሚሄደው። እና በዚች በተዋህዶ ሃይማኖት የእናት አባቶቻችሁን ጥብቅ አድርጋችሁ ያዙ ይሉናል። ያዝን እኮ ወንድም ለማክረር ብዬ እኮ ቤተ ክህነት ገብቼ ተማርኩ። 7ኛ ክፍል ትምህርቴን የተውኩት በዛ ጉዳይ ነው ባይዘው እንጂ ዝም ብሎ ነገር የማይገባኝ ገሪባ እንዳልመስለኝ። ኦኬ ቁጭ ብለን እንጻጻፍ ብለን ብንል 12ኛ ክፍል የጨረስከው ሰውዬ እኔን አላጽፍም። የቁም ጽሑፍ ማለት ነው። እንጻጻፍ ከተባለ ማለት ነው። እና የጽድቅ ረሃብ ገብቶብኝ እግዚአብሔር ሀገሩ የት ነው ብዬ ስፈልግ 7ኛ ክፍል ደብተሬን ቁጭ አድርጌው አስተማሪ ተረፈ የሚባል ሰው ቤት ብን ብዬ ጠፋው። እግዚአብሔርን ማገኘው መስሎኝ ቆሎ ትምህርት ቤት አገኘኝ። ውዴ ኢየሱስ ጌታዬ እንኳን ማገኘኝ ፎይ ነው ያልኩት። አንተ እርፍ። እዚህ ጴንጤ ቤት ደግሞ የተወለዱ አሉ። አሁን እዚህኛ ቤት ማለት ነው። ጴንጤ ቤት አያቶቻቸው ወላይታ ውስጥ ጌታን ያውቁ ነበር። እና አሁን እሱ ደቡብ አፍሪካ ሄዶ ወይ ደግሞ ሌላ ሀገር ላይ ሄዶ በወለም ዘለም የሚሄድ ማለት ነው። ወለጋም ላይ ያሉ በአያቶቻቸው ዘመን ሚሽነሪዎች መጥተው መካነ ኢየሱስ ቤተክርስቲያን ዛባ አቋቋሙ ጊዜ ጌታን የተቀበሉ ማለት ነው። አሁን እሱ እዚህ ገብቶ አንዴ ፖለቲካ ውስጥ፣ አንዴ ዘር ውስጥ፣ አንዴ ዓለም ውስጥ ገብቶ ይዳክርላል። ስትጠይቀው ግን የና አባባ ነው የነ ዶክተር ነጋሶ ጊዳዳ የአቶ ጊዳዳ ዘመድ ነው። አቶ ጊዳዳ ታዲያ ምን ሲያደርጉ ነበር የነበሩት? አንተ የነ ሌንጮ ዘረኝ ይላል። ሌንጮ ታዲያስ ምን አባታቸው ምን ሲያደርጉ ነበር? ታሪካቸውም እንደው የሚናገረው አቃቸዋለሁ። በእውነት አማርኛ ማነው መጽሐፍ ቅዱስን ትራንስሌት ያደረጉት አባት ጠራሊ ማን ናቸው? የመካነ ኢየሱስ ማን ቱምሳ የሚባሉት ደርግ የገደላቸው የነ ቱምሳ ዘር ነኝ ይላል። እና እሳቸው ምን ሲያደርጉ ነበር? አንተ ምን እያደረክ ነው? ዘረክርክ ጴንጤ ምን አልሽ? የአገሬን ታቦት ጠራችሁ። አርቦዬ ባልወልድ ታውቂዋለሽ? መድኃኔዓለም ክርስቶስ እንዴ ታዲያ አርቦዬ ባልወልድ አባሳ እግዚአብሔር አብ አምሽራ መድኃኔዓለም ቀሪ ገብርኤል ታይ ስብከቱ ልስበክበት ታው
የዞርኩበት ነው። እንደ ዝንጀሮ ያልቧጠጥነውና ያልወጣንበት ገደል የለም በልጅነቴ። ፍለጋዬ ግን ከንቱ አልቀረም። ኢየሱስ ጌታዬ በትውልድ ፊት አመሰግናለሁ። ፍለጋዬ ውስጤ ይፈልገው ነበር፣ እግዚአብሔርን አገኘኝ። እግዚአብሔር ዘር ትውልዳችሁን ይባርክ። ጴንጤዎች በእውነት እናንተ ተባረኩ ለዘላለም። ሙሉ ወንጌል ቤተ ክርስቲያን እግዚአብሔር ዘር ትውልዳቸውን ይባርክ። ነፍሴ የተጠማችሁን ውዴን አገናኙ። ነፍሴ የተጠማችሁን ኢየሱስ ክርስቶስን አገኘሁት። ሰው ቀዝቃዛ ውሃ ጠጥቶ ነፍሱ እንደምትረካ እርክት አልኩኝ። አንተ በጌታ በኢየሱስ ክርስቶስም ለዘላለም ቅዱስ ስም የተባረከ ይሁን። የኔ ጌታ እርፍ እርፍ። ኢየሱስን ሳገኘው መቅበዝበዜ ጠፋ። ወንድማችን ዶክተር ደረጀ ከበደ እንደዘመረው ቅብዝብዝነቴን አጣሁት ከላይ እንዳለ መንፈስ ቅዱስ ገዛው ገዝቶ ልቦናዬ ኃይልን ከአርያም መልበሴን ማቀው እንዳለ ማለት ነው። የአባቶች አምላክ ለዘላለም ስም ይባረክ። ቴንኪው ታጊ ቀጥሉ። ኢየሱስ ይሻላል ወንድም ማለት እቴ ኢየሱስ ይሻልሻል። ነገም በጨመረልን ቀን መተን ይኸውልህ የዘመኔ ቁጥር እስኪያልቅ ድረስ ወንጌል ሰባኪ ነኝ። ሌላ ስራ የለኝም። ስራ ይሄው ነው። ሮብን ብትመጣ ታገኘናለህ ከዳጊዬ ጋር ከእህቶቼ ጋር እዚህ። ማክሰኞን ብትመጣ ታገኘናለህ። የዛሬ ዓመትን ብትመጣ በእግዚአብሔር ምሕረትና ጸጋ ታገኘናለህ። ስራችን ነው። ምርቱን እግዚአብሔር እየሰበሰበ እንደሆነ እራሳቸው እነሱ ምስክሮች ናቸው። እኛም እናውቃለን። ቁጭ ብላል ዓለም በሯን ከፍታ ሶሻል ሚዲያ ላይ ስትጣለስ ዕውቀት ያላችሁ ወንድሞችና እህቶች፣ ጸጋ የሰጣችሁ እግዚአብሔር ወንድሞችና እህቶች ወጥቶ ተመመስከር። ባትመሰክር እንኳን መተህ ታፕ እኮ ስታደርግ እየተባበርክ እኮ ታፕ ኮፒ ሊንክ ሼር ስታደርግ ማለት ነው። ህዝባችን እንደዚህ ይህንን አምነህ ለዘላለም ሕይወት 22 ትውልድ ይማርልሃል ተብሎ ሲባል እኛ ይህንን እውነት ይዘን በየቤተ ክርስቲያናችን አዳራሾቻችንን ብቻ እያሞቀን ጠዋት ገብተን አምልከን ዘምረን ጸልየን የመጨረሻ ባርኮት ተቀብለን በተቀደሰ ሰላምታ ተሰጣተን ከዛ ሬስቶራንት ሄድ በየሬስቶራንት ካፌው ሄድ በየካፌው ቤቱ ሄድ በየቤቱ ሄዶ በቃ ቡናችን እየጠጣን እርስ በርስ ብቻ ተሟሙቀን ነው ለመሞት እና ዘመናችን እንዲያልቅ ወሰናችሁት። በቃ እንደዚህ ነው ወንድሞቼ እናቶቼ። አያምርም። በጴንጤ እንደዚህ ያስጠላል ነው ብየመለኝ። ጴንጤ ይህን ሁሉ እያደረገ ኢየሱስ ጌታ ነው፣ ኢየሱስ ያድናል ብሎ ሲለው በሞገስ የጠገበ ሆኖ የሚታየው ዝም አልልም እመሰክራለሁ፣ ለጌታዬ ክብሩን አበራለሁ። የዘመርናትን እናድርግ። ህዝብ ይጠብቃል። ወንድሞች እናቶች፣ አሁን እዚህ ጋር 500 ሰው ነው ይሰማል። ከበስተኋላ ግን ቅድም 2500 ሰው ይሰማ ነበር። አሁንም አለ ተደብቆ እንዳትገቡ እዛ ቤት ያሳስቷቸዋል ብለው ማለት ነው። ግን ተደብቆ ይሰማል። ተደብቀህም ስማ፣ ፊት ለፊትም ላይ ስማ። እውነትን ይፈልጋል ትውልድ። እውነቱን ይዘን መጽሐፉን አስተን ልንነግራቸው ይገባል። ይኸው ማርያምን እግዝእትነ ብለው የሚጠሩበት ምክንያት ገና እንቀጥለዋለን። ይሄ ነው ዛሬ ርዕስ ያደረኩት። አንዱ መጥቶ ያለን ሰምታችኋል አለ። የሴት ጌታ ነሽ ማለታችን ነው አለ። የወንድም ጌታ የሴትም ጌታ አላቸው። ምን ማለት ነው ብዬ ስለው የሴት ጌታ ነሽ ፈጣሪ ነሽ ብለን ብንላት ምንም አያንስባትም፣ የአምላክ እናት ናት አለ። ግማሹ ደግሞ አይ አንላትም፣ እኛ ፈጣሪ ነች ብለን አንላትም ማለት። ቤተክርስቲያኒቱ ግን ፈጣሪ ናት ትላለች መጽሐፏ ላይ። ሰማይና ምድር ፀሐይና ጨረቃ ከዋክብት የተፈጠሩት በእርሷ ነው።
መጽሐፍ ቅዱስስ በእርሱ ነው። ዮሐንስ በእርሱ ነው ይላል። ኦርቶዶክስ ደግሞ በእሷ ነው። ዮሐንስ የዘብዴዎስ ልጅ በእርሱ ነው። ሁሉ በእርሱ ሆነ ከሆነ እንኳን አንዳች ያለ እርሱ አልሆነም። መጽሐፍ ቅዱስ ዮሐንስ ሁሉ በእርሱ ሆነ ከሆነ እንኳን አንዳች ያለ እርሱ አልሆነም፣ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ይላል ጳውሎስ ቆላስይስ ላይ። ኦርቶዶክስ ደግሞ የለም እንዳሰማቸው ሐዋርያቱን በሰማይና በምድር ያሉት ሁሉ የተፈጠሩት በእመቤቴ ነው። ይኸው በሁለት መጽሐፏ ላይ ስለዚህ ሐዋርያቱን እንስማ ወይስ ኦርቶዶክስን እንስማ? እኛ ማርያምን ፈጣሪ ናት አላልንም። ውሸት ይኸው ብላችኋል። ቢያንስ በትንሹ ሁለቱን ነው እዚህ ያሳየት። ፈጣሪ ናት ኦርቶዶክስ ቤት ማርያም ፈጣሪ። ማን የፈጠረች? ሰማይና ምድር። ማን የፈጠረች? ፀሐይና ጨረቃን ከዋክብትን። ኦኬ ፈጣሪ ናት። እዚህም አመጣ አታምታታ። ጌታ ይወዳችኋል። ጸጋና ሰላም ከሁላችሁ ጋር። ዳግሻ ይቀጥል። ቴንኪው ሼር ጌታ ብሶ ማርክ በጣም ነበር። ቅድም ለጸድያ እንዲተናገርካት ነገር ነበር። እሱ ላይ ትንሽ ልሂድበት። መጀመሪያ ይቅርታ ሁላችሁንም ሰላም ልበል። ሁላችሁም ሰላም ብያለሁ። ቅድም ያልካት ኦርቶዶክስ ኢየሱስን አትወደውም። ያው እውነት ነው፣ አትሰብከውም፣ ግን ትናገር ማለት ፓሽን የለውም። ያው ሰይጣንን የሚጠራውን ያህል ትጠራዋለች። ሰይጣን እኮ ይጠራዋል፣ እንዲህ ይላል፣ የእሱን ነገሮች ያወራል፣ ግን ይሰብከዋል ማለት ነው። ወንጌል አድርጎ ይናገረዋል ማለት ነው። አይደለም፣ ያክፋፋዋል፣ ያቃልለዋል እንጂ ይናገረዋል እኮ በሰራዊቱ በሌጊዮኑ በሰዎች እያደረ በሱ ተቃራኒ አንድ ቪዲዮ ስታሳየን ነበር። ሁለት ወጣቶች መንገድ ላይ ሲመሰክሩ ያለበት ቪዲዮ ካለ ያታሳያቸው ይችላል። ኤርሚ መቼ ከሆነ ይናገሩታል እኮ አይናገሩም አይደለም፣ ይናገሩበት ስለሚወዱት አይደል? ላሳየው ዳጊ ምንም ሊገባቸው ነው። የፔንቴን መልክና የእኛን መልክና የኦርቶዶክሳውያንን መልክ የገለጠ አይደል? ብቻ ኢየሱስ ስትል እንዳትል አትከለክልህም እኮ ትናገረዋለች። ምክንያቱም ችግር ይመጣላ። ኮምፕሊትሊ ያንን ቆርጣ አውጥተህ ኢየሱስ አለማለት ውስጥ እንድትገባ ታበረታታም። ችግር ይመጣላ። ያው እስልምና ሆነች ትባላለች፣ ወይም የወንጌል ጠላትም ሆኗን ራሷን ኤክስፖዝ ማድረጓን ምን እያወራሁ እንደሆነ አንድ ደቂቃ በኋላ ሊገባችሁ ይችላል። ቪዲዮ ይታይና እነግራችኋለሁ። ቀጥል። እሺ አንዴ ጌትስ ሞር ኮምፕሊኬትድ። ልክ ኢየሱስ ማለት ስትጀምር እዛ ቤት ነገሮች መወሳሰብ ይጀምራሉ። መጽሐፍ ቅዱሳዊ መልክ ይላበሳሉ። እንዳለስጋው ማለት ወዳጆቼ ይኸውላችሁ የሞተው ከሙታን መካከል የተነሳው ክርስቶስ ኢየሱስ አማላጅ ነው። መጽሐፍ ቅዱስ ላይ ያልተጻፈውን አንቀበልም። መጽሐፍ ቅዱስ የምናገረው የልጁ የኢየሱስ ክርስቶስ ደም ከኃጢአት እንደሚያድን ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ወዳጆቼ ያለ ኢየሱስ ክርስቶስ ከኃጢአት የሚያድን የለም። የያዙትስ ቢሆን እስኪ እያየኸው ይሄ የያዘው የህይወት ቃል፣ ይሄ የያዘው ደግሞ የሰው እጅ ስራ የሆነ ጣዖት፣ የማይሰማ የማይለማ የ1700 ዓመት ክርስትና ምድራችን ላይ ትውልዱ ይዞት የሚወጣው የ40 ዓመት የ30 ዓመት ብለው የሚሉት ክርስትና ከአፉ የሚወጣው በእጁ ላይ ያለውን የህይወትን ቃል ነው። ወዳጆቼ ይኸውላችሁ የሞተው ከሙታን መካከል
ስለተነሳው ክርስቶስ ኢየሱስ አማላጅ ነው። መጽሐፍ ቅዱስ ላይ ያልተጻፈውን አንቀበልም። መጽሐፍ ቅዱስ የምናገረው የልጁ የኢየሱስ ክርስቶስ ደም ከኃጢአት እንደሚያድን ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ወዳጆቼ ያለ ኢየሱስ ክርስቶስ ከኃጢአት የሚያድን የለም። ያጠላቂ ይሄ ማለት ሁለት ግለሰቦች ናቸው አይደል? እንግዲህ እንደምናየው ግን ጥሩ ምሳሌ ናቸው። አንደኛው ልጁን ይሰብካል፣ አንደኛው እንዴ እናቴ የተረስታ ይላል። አንደኛው ጳውሎስ ነው። አንዴም ትንፍስ ያላለ ስለ ማርያም ማለት ነው። ከ200 ጊዜ በላይ ኢየሱስ የሚለውን ስም ጠርቶ በ14 መልክ እንግዲህ ዕብራውያንን ከጨመርን መልእክቶቹ ላይ ኢየሱስን ብቻ ያወሳል። አንደኛው ደግሞ እንዴት እናት ሳትኖር እናት ትታ ምን ማለት ነው ጳውሎስ ይላል። እናት ልጅ ብቻ የምትሰብከው ምን ማለት እሱ ደስ የሚለው ይመስልሃል? ስለ እናቱ ሳትሰብክ እናት ጠልቶ እናት ረስቶ ስብከት አለ እንዴ አይነት ነው ከጎን የያዘው። እንዲህ አይነት ስብከት አለ፣ እንዲህ አይነት ወንጌል አለ እንዴ? እናት የሌለችበት ወንጌል አንዴ ቢተነፍስ ገላትያ 4:4 ላይ አንዴ እኮ ቢተነፍስ ምን አለ? በዘመኑ መጨረሻ ከሴት የተወለደ እንዴ ስለ ማርያም ነው እንዴ ብታወራው ጳውሎስ? ምን ነው ሴት አልካት? ምን ነው ማለት ስሟን ለመጥራትም እንደው ቀፈፈ እንዴ ጳውሎስ? ምን ነው ማርያም ብትል ምን አለ አላለም? አይገርምም? ትኩረቱ እሱ አይደለም። አበቃ ትኩረቱ እሱ አይደለም። ወንጌል አይደለችም። ንቋት ነው እንዴ ጳውሎስ? ንቀት ነው ስለ ማርያም እዚህ ጋር የምታዩት ቪዲዮ ላይ ያለው ልጅ ስለ ማርያም የማይናገሩ ንቀት ነው አይደለም። ምን አለ ቢያወራ ስለ ማርያም? ትኩረት ኢየሱስ ላይ ነው። ጴንጤ ስትሆን ትኩረት ኢየሱስ ላይ ነው። ለመሰለ ራሷ ማርያም የተገኘችው ኢየሱስ ስላለ ነው። ኢየሱስ የሚባል አምላክ ስላለ ነው የተገኘችው። ራሱ ማርያም ኤግዚስት ያደረገችው ምድር ላይ ኢየሱስ ስላለ ነው። ብዙ ሰው ግን አገለባብጦታል። እናት ስላለ እሱ የተገኘ ነው ይመስላችሁ? አይደለም። እንደ ጳውሎስ ሆነን ነው መኖርን ሰብከን ማለፍ የምንፈልገው። እንደ ጳውሎስ እስቲ እንሞት እንደሆነ እናየዋለን። እኔን ምሳሉ ብሎ የለ እስቲ እሱን መስለን ምን እንደምንወስድ መጨረሻችን እናየዋለን። ይህ 80 አሐዱ ላይ ያለውን አይነት ጳውሎስ ምናልባት የ66ቱማ ትኩረታችን ሴንተራችን አይደለም። ኦፍኮርስ ስናስተምር ትምህርት ውስጥ ሊነሳ ይችላል። ስለ ሐዋርያትም ስለ ሰውም ስለ አያም ስለ ዮናስ እንትንም ልናነሳ እንችላለን ብዙ ቶፒኮች። ትኩረቱ ግን ሜን ትኩረቱ ግን እሱ አይደለም ማለት መልአክ ከላይ አይደለም፣ ጻድቁ ከላይ አይደለም፣ ኢየሱስ ነው። ምን እያልኳችሁ ነው? አይወዱም ኢየሱስን ስላችሁ ለመሰላችሁ it gets more complicated። ነገሮች ኮምፕሊኬትድ መሆን ይጀምራሉ፣ መወሳሰብ ይጀምራሉ። ለምን? ጥምቀት ማለት መወሳሰብ ነው እንዴ? አይደለም። የጌታ እራት መወሳሰብ ነው እንዴ? አይደለም። መልካም ስራ ማወሳሰብ ነው እንዴ? አይደለም። ግን ድነትህ አጠር ያለ ፈጠን ያለ ያንተን ማመን የማይጠብቅ ያንተን ጥምቀት የማይጠብቅ ከፈለክ ሜሮን የማትፈልግ ከሆነ መቅረብ ምናምን የማይመችህ ከሆነ መልካም ስራም አልሞላለህ ካለህ ፈጠን ያለ የድነት መንገድ አለ። በዛ በኩል ኮምፕሊኬትድ አድርገው ያመጡልሃል። ያኛው አምናት ሰይ እንግዲህ ጥምቀት ኮምፕሊኬትድ ነው እያልኩ አይደለም፣ ግን 4 ነጥብ የሌለው እዚህ ጋር በቃ አለቅ አይደለስ ብለህ ቀና ስትል የማያልቅ ድነት አለ እዛ ጋር። ኦኬ አመንኩ እንዴት ነው ዳንኩ ስትል አይ ኧረ ቆይ ጥምቀት አይ እንትን ቆይ እያለ ይራዘማል። እዛ ጋር አይደለ የመዳን ነገር እየተራዘመ እየተጎተተ ይሄዳል። ልክ ሮሜ 3:23 ላይ እንደምታነቡት አይደለም ሁሉ ኃጢአትን ሰርተዋልና እግዚአብሔር ክብርን ጎሏቸዋልና ካለ በኋላ በኢየሱስ ክርስቶስን በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ የሚለው ነገር አይሰራም። ኦርቶዶክስ ይሄ ማለት ሲምፕል ነው፣ ኮምፕሊኬትድ አይደለም። በቃ እንዲያው ነው የምትጸድቀው። በማመን ያለ ጽድቅ ነው። እንደሱ ትፈልጋለህ፣ በማርያም አለ ከፈለግ። በኢየሱስ አይቻልም። ኢየሱስን በማመን የሚባል ጽድቅ የለም። በማርያም ከፈለግ የሱ አይነት አለ። ቅጽበታዊ የሆነ በጣም አይሏችሁ ማለት ቅጽበታዊ የሆነ መዳን የለም። ምን ይላል አለ እና ግባና ላሳይ። ቅጽበታዊ የሆነ መዳን አለ። እዚህ ጋር እንደው መረጃው ስላለ ለምን አልከፍተውም? ይሉ ድርሳነ ማርያም ላይ ነው አይደል?
በብዙ አሁን ቅድም ባነበብካቸው በጠቅላላ በአጭሩ ፈጠን ያለ ኩዊክ እንትን ይደርስልሃል። ብቻ ኢየሱስ አትበል። አዎ ሾርት ከት ከፈለክ ለምሳሌ በሌላ በስምሽ የተራቆተውን የካቲት ወር ድርሳነ ማርያም እያነበብኩ ነው። ገጽ ካለላችሁ እንደዚህ ገጽ 161 የካቲት ወር ድርሳነ ማርያም ላይ እንግዲህ ቅድም 1000 አይነት አውርተልናል። ኤርሚ እንደ ቦነስ እንጨምርላችሁ። በስምሽ የተራቆተውን ያለበሰም ቃሌን የማልዋሽ እኔ በቅስፈት አድነዋለሁ። ቅስፈት አይድነት አለ እንደ ኦርቶዶክስ ውስጥ? እንዲያው በጸጋው መዳን የሚባለው በእምነት መዳን የሚባለው ስታምን መዳን የሚባለው ስትቀበል መዳን የሚባለው በኢየሱስ ይሁን አይታሰብ። እንደሱ ነው የምትፈልገው? በቅስፈት ነው መዳን የምትፈልገው? ና በማርያም አለ፣ ና በጥፍር አለ፣ ና በተክለ ሃይማኖት አለ። እንዴ እሱ ነገር እኮ ግን በኢየሱስ ነበር እኮ ያለው። በቅስፈት የዳኑ እኮ መጽሐፍ ቅዱስ ላይ ብዙ ታሪክ ልናሳያችሁ እንችላለን፣ ብዙ ትምህርት ልናሳያችሁ እንችላለን። በማመን ብቻ በእርግጥ ኦርቶዶክስም እኮ በማመን ብቻ እንዳለት አለ። ብቻ ናት ተጠቀሙ እንጂ ድነናል ስትሉ ከዛ እንድናለን እየዳንን ነው ከማለታችሁ በፊት ድነናል ስትሉ ምን ሰርታችሁ ነው የዳናችሁት? ከማመን ውጭ ምን ሰራችሁት? ድነናል የሚለው መጀመሪያ ስትናገሩ ድነናል እየዳንን ነው እንድናለን አላችኋል። መጀመሪያ ድነናል ስትሉ የመጀመሪያው ድነናል ላይ ምን አለበት? ምን ሰራችሁ? ምንም። ከማመን ውጭ በእምነት ብቻ ነው ማለት ነው። ድነናል ላይ ያለው ሐሳብ እምነት ብቻ። እንደሱ አይነት ነገር ከፈለክ ከኢየሱስ ውጪ ነው ያለው። በሌላ እሱን አለ እንደ እዚህ ሀገር ፕሊድ ይሉታል። አንዳንድ ወንጀል ውስጥ ያው እዚህ ጋር ሁሉም ኃጢአትን ሰርተዋል ስለኝ በወንጀል ስትያዙ ፖሊስ ወይም ኤዲስ እንደው አቃቢ ሕጉ ይመጣና አፕሮች ያደርጋቸዋል። ያው ይሄ እንደዚህ ያስቀጣል፣ ይሄ እንደዚህ ያስቀጣል። ኢትስ ሞር ኮምፕሊኬትድ አቃለ ከዚህ ወንጀል የተነሳ ከፈለግ ግን ዲል ያለ የፕሊ ዲል አለ። ምንድነው ወንጀል እንትን ማቅለያ ነው እንደሚባለው ሀገር ቤት ከፈለግ። ይሄ ግን ኦፕሽናል ይለዋል። አሁንም ኦርቶዶክስ እንደዛ ነው የምትለው። ይሄኛው ይሄ በጣም በዚህ ከሄድክ በጣም ከባድ ነው የምትቀጣው። ጥብቀቱን እንትን ማለት አለብህ፣ ተመላልሰህ መቁረብ አለብህ፣ ተመላልሰህ መልካም ስራ መስራት አለብህ እንትን። በዚህ ግን እንደዚህ አይነት ነገር የማትፈልግ ሆነ ሾርት ከት እናሳይ። ምን ፍትሃት ምን ይኸው በእሷ ስም የተራቆተውን ካለበስክ በቅስፈት ትድናለህ። የካቲት ወር የድርሳነ ማርያም 161 ገጽ ላይ ምን እየነገርኳችሁ ነው ያለሁት? ኢየሱስን የመጥላታቸው ብዛት በኢየሱስ የተሰሩት ትምህርቶች በጠቅላላ የሰው ልጅ በስጋ በለበሰ አቅሙ አይሰራው አይችለውም። መዳን በዛ ቢሆን መዳን በስራ ቢሆን ማን ወንድ ይድናል? ማን እስኪ እኔ ድናለሁ ብሎ አይ ኮምፕሊኬትድ የሚሆነው በሐዋርያት ትምህርት እንድትሄድ ሲፈልግ ነው ቤተክርስቲያን። በዚህ ከሄድክ በሐዋርያት ትምህርት ከሄድክ ኢትስ ኮምፕሊኬትድ ይለዋል። መጀመሪያ የሐዋርያት ትምህርት ስራ ለድነትም አይደለም። ያጣመሙት ትምህርቶች እንመጣበታለን። ግን ቀላል የሆነ ኩዊክ የሆነ መዳን ትፈልጋለህ። በቃ የበሰለ የደረሰ ዋጥ ማድረግ የምትፈልገው ነገር ካለ ማለት ነው። ያው ኑሮም ህይወቱም ያጣደፈ ስለሆነ በጣም ያለ በቃ እንትን ትፈልጋለህ። ኩዊክ ፊክስ ነው የሚሉት አይደል? አንዳንዴ እነዚህ ድራግ ምናምን የሚጠቀሙ ሰዎች አሉ። ኩዊክ ፊክስ ማለት በቃ ያልተንዛዛ ምንም እንትን ሳይሉ ያችን መርፌ ሲወስዱ ጀት ይሆናል። በቃ አንተ መዳን በዚህ ባጭሩ አለ ጀስት ፔይ ዲስ ይሄንን አርክ እዛ ጋር ልትከፍል ያለው ነገር ሁሉ ባይፓስ ተደርጎልህ ባጭሩ ትድናለህ። አይ አሁን የሚመስለው ሲሰማ የሚመስለው የቱ ነው ቀላሉ በዚህ በኩል የተሰበከው ወንጌል ቅጽበታዊ ድነት እንዳለው ነው። ቀላል ነው። አንተ ጠፈር ብቻ በእንትን በማለት ፀጉር ብቻ አረበላ ይሄ ነው አገው እንዴ ቀላል ይሄ ቤተክርስቲያኔ በጣም ነገሩን አቅልለዋለች ትላለህ። ግን አይደለም። ቀላሉ እኮ ወንጌል ኢየሱስን ማመን ነው። በቃ ምንም አይጠይቅም። ማመን እንዲያው በጸጋ ነው የምትለው ማመን። አይ እንዲህ አይነት ወንጌል የለም። ለምን ይልሃል? ኤርሚ እያገኛችሁኝ ነው ለማለት የፈለኩት የመጥላታቸው ብዛት ገብቶሃል። ይሄኛው አክብደውብሃል። ቆይ በማመን ብቻ አይዳንም አይሮሮ ኖ ኢየሱስ ካልክ ሊስቶች ይከፈታሉ። ምን መሰለህ እንደዛ የለም። ጥምቀቱም ይለዋል። እሺ እጠመቃለሁ እንዴ የጌታ ትእዛዝ አይደል ስትል እኮ ግን ምን መሰለህ ያው ሁሌ ስለምንናገረው እንዳልደጋግሙ ብዬ በዚህ ጋር ግን ያሉት ኦፕሽኖች
ክርስቶስን ስለሚጠሉት ወንጌልን ስለሚጠሉ የሐዋርያትን ትምህርት ስለሚጠሉ ነው እንጂ እኮ የኢትዮጵያ ሕዝብ ነው ያው በዚህ መከራ ውስጥ እያለፈ የኤርትራ ሕዝብ ነው በዚህ መከራ ውስጥ ከምንም በላይ ምስራቅ አፍሪካ ነው እንግዲህ በዚህ ሰፈር እያደረገች ያለችው እንዴ። ምንድን ነው ግን እያያችሁ ያለው? ዛሬ ነው ትናንትና የገባሁበት ቤት እየሰማሁ ነበር ከውጭ ከሲኦል በኋላ ተስፋ አለ የሚልህ ለምንድን ነው? ለምንድን ነው? ኢየሱስ ስለሚጠላው ነው። ኢየሱስን ባይጠላው ኖሮ ከሲኦል በኋላ ተስፋ አለ አይልህም እንዴ? ጌታን ንቀህ እንድትኖር ወንጌልን ንቀህ እንድትኖር የሚያበረታታ እኮ እንትን ነው። ስታየው ግን ኩዊክ ፊክስ ነው። አሪፍ አማራጭ ነው። ኧረ እንደዛም ይቻላል እንዴ? ከሞትኩ በኋላም ተስፋ አለ። አይ እንደሱ ምን መሰለህ፣ እሱ አይታወቅም እንግዲህ እግዚአብሔር እንደወደደ ነው ሊያድንም አይደለም እንደወደደ አይደለም ሳይወድም ድናት አለው። በዛ በኩል ሳይወድ ራሱ እግዚአብሔር አይ ይሄኛው እንኳን አይዳን እያለ የምታድን ማርያም አለች፣ የምታወጣ ክርስቶስ ታምራለች። ይሄው የሚያድን እዚህ ጥፍር ጸጉር አለ ሳይወድ ራሱ ማለት ነው። ከሲኦል በኋላ ሳይወድ ኢየሱስ አልፈልግም እያለ ይወጣል። መዝሙር ያሬድ ምን ስትል ነበረ? እንግዲህ ከወደደ እሱ የሚያደርገው አይታወቅም ስትል ነበር። ከወደደ አይደለም ባይወድም በኦርቶዶክስኛ ቋንቋ አፍንጫው ተይዞ ማለት ነው። የነሱ የውሸቱ ኢየሱስ የኛን አትነካውም። የኛ መለኮት ነው፣ ልዑል ነው፣ አትደፍሮ። የነሱ ግን አፍንጫውን ትይዘዋለህ ከፈለክ። በማርያም በኩል እምቢ ቢል ጥፍጡ ታወጣበታለች የምትቆርጥ፣ እምቢ ቢል ፊት የምትባጨር የምትቆርጥ ነች። ከዛ ወርዶ ከዙፋኑ ይታቀፋታል ደረቷ ላይ ማለት ነው። ለዛው እሱ ደረት ላይ መቋረል የሚመጣቸው ያው ህፃናት ምን ልል ነው መሰለ፣ ሳትወድ በግድ ከወንጌል ያፈነገጠ ኦፕሽን ውስጥ ገባች። ይሄን አትችለውማ። በዚህ ድናለሁ ካልክ ማን ይድናል? በኦርቶዶክስ የመዳን መንገድ ውስጥ ሆኖ ማን ይድናል? መልካም ሰላም ብቻ ውሰደው። እንጂ አጠናቆት ማለት ነው። ኮምፕሊት ነው ወይስ ወርክአውት ነው? ትርጉሙ እየተናገረ ኮምፕሊት ከሆነ ማን ነው ኮምፕሊት ማድረግ የሚችል? እስኪ እጁን ያውጣ። ማን አለስ? እኔ አውል ኮምፕሊት ችግር የለውም እነንትና ኮምፕሊት ስላደረጉት። እስኪ ስም ጠርተን እነንትና ኮምፕሊት አድርገውታል የምትለው ጻድቅ ነገር ይስ በመጀመሪያ how do you know? በምን አወቅ? አራሚ ነበርክ እንዴ? ስም ይዘህ ነበር እንዴ? 100 ዓመት እኮ ላለው ውሃ ውስጥ እኮ ሲኖሩ አንተ የእሳቸውን 100 ዓመት ውሃ ውስጥ መኖር የዘገበልኝ ማን ነው ብለህ እንዴት አትጠይቅም? ዳር ላይ ሆኖ ሲወጡ ብቅ ሲሉ ሲገቡ እየተከታተለ እሺ 2 ቀን እንኳን ማለት ወጥቶ ነበር ለረፍት። አይ ሙሉን ዓመት ነው የተቀመጠ ማን ነው? 500 ዓመት ምናምን ሲባል 500 ዓመት ዳር ላይ ቁጭ ብሎ ሲከታተል ሲዘግብ ተረቱ ራሱ አይሸትም እንዴ? አትችለውም ነው የምልህ። አትችለውም። ኮምፕሊት ማድረግ አትችልም። ወርክአውት ማድረግ ትችላለህ። ልክ ነው። ወርክአውት ማድረግ እንደ ክርስቲያን ልክ ነው። መልካም ስራ ማድረግ አለብን። እውነት ነው። የጌታን ራት እንካፈለን። ልክ ነው። ተጠመቁ ይላል ጌታ። ኦፍ ኮርስ እንጠመቃለን። ሰው ምንድነው እየተሰራ ያለው? ወንድማችንም እዛኛው ቤት ሲያወራ የነበረ ኤርሚም ስለነበር አይተዋል። ያለው ኦፕሽን ምንድነው? አንተ ምን አጨቃጨቀህ? መነኮሳት አሉ ለዛ ጋር የተደጎሰ ኦልሬዲ የተዘጋጀ መጽሐፍ አለ። በቃ እዛው ይጠናቀቃል። አንተ ዝም ብለህ ጀባ በል። የስዕሉን የምናምኑን አስገባ፣ የጧፉን አስገባ፣ ቴን ዮርዳን የፍትሃቷን ክፈል አስቀምጠንልህ የለ የግማሽ ፍትሃትና የሙሉ ፍትሃት ብለን አስቀምጠንልሃል። አንተ $50 ለምን አትገላገልም? እንግዲህ የአንዷን ቤተክርስቲያን ብቻ ሳምፕል አሳይቻቸዋለሁ። ካናዳ የምትገኘው አሁንም ቻሌንጅ የሚያደርገኝ ካለ ይግባ። አስቀምጣ ለጸሎት የምታስከፍለው ቤተክርስቲያን ምላለች? የግማሽን የሙሉ ብለህ $50 አትገላገልም ወይ? ኢየሱስ ብለህ ከጀመርክ አትችለውም። በዛ ቤት ኢየሱስ ብለህ ከጀመርክ አትድናትም። ይናፍቅሃል። ስለማይወዱት ኮምፕሊኬት አድርገውታል። የኢየሱስን ኮምፕሊኬት ማንም እንዳይድን አድርገው ዘግተውታል። ማንም አይድናትም። በኦርቶዶክስ ከሆነ ማንም መልካም ስራ ሰርቶ መዳን አይችልም። ሁሉም ሊሚቴሽን አለበት። ወይ ሞት ይቀድመዋል፣ ወይ ኢየሱስ ይመጣበታል፣ ወይ ኢየሱስ ይመለሳል። እንዲሁ እንዳሰበ መልካም አረጋለሁ ብሎ እንደዋተተ ሳይሞላለት ይሞታል። ምን እያልኩኝ ነው ያለሁት? ሩቅ የተሰቀለ ሆኗል የመዳን ነገር እዛ ቤት። እንዲሁ እንዳማረ እንደናፈቀ ይቀራታል ሳትድናት እንደናፈቀ። እሺ ብቆይሽ ምድር ላይ እንደው ትበላሻል። እሺ ብሞትስ ሲኦል ይጠብቃል።
ማን ያለው ይሄንን? አባ ገብረ እሳቸው እሳቸው 4 አይና ያነበቡ በጣም ኮንተን ያሉ ናቸው። እሳቸው ቆይ ስትሰማ አንተ እኮ ያስጠላል ክርስትና። እኔ ኦርቶዶክስ ሆኖ የእሳቸውን ነገር ሰምቼ በቃ ይከብደኛል፣ ለራሴ ከብዶኛል። ጭራሽ እሳቸው አንብበው በዚህ ሁሉ ምንኩስና ውስጥ በዚህ ሁሉ ክህነት ውስጥ አልፈው እኔ ብቆይ በላሻለሁ ብሞት ሲኦል ይጠብቀኛል ሲሉ ለእኔማ በቃ ደብል የሆነ እንትን ይጠብቀኝ። ሩቅ ነው የሚሰቀለው የጽድቅ ነገር የመድኃን ነገር በኢየሱስ ካልክ it gets complicated። እየባሰ ነው የሚሄደው። ከፈራሁ በላይ እየፈራሁ ከጠላሁ በላይ የጠላሁ መጽሐፍ ቅዱስን እየሸሻው ትራስ ስር ነበር፣ በኋላ ፍራሽ ስር ትከተዋል። እየፈራሁ ነው የምትሄደው። እንዴ እዚህ ጋር ቀላል ኦፕሽን ተቀምጦልህ በአጭሩ ጉዳይ የሚያስፈጽሙ ቅዱሳን ቤተክርስቲያኒቷ ጽፋ ጨርሳልህ። ለደከመ የምታግዝ እኮ ማርያም ብቻ አይደለም ያለችው፣ ለአመፀ የምታግዝ ማርያም አለች። ለአንተ ምን ጨነቀ? አመፀህ እኮ አመፀህ ያለ ኢየሱስ ፈቃድ ይገላል፣ ያድናል፣ ወደ ሲኦልም ያወርዳል፣ ያወጣል። ማን ይፈልገዋል? እግዚአብሔርን ኦርቶዶክስ ውስጥ ምን መብት አለው? እግዚአብሔር ኦርቶዶክስ ውስጥ ማርያም እያለች ጸጥ ታሰኘዋለች። ኢየሱስ ለዘላለም ይቅር አለለው ሲላት ማን አንተ ይቅር ትለዋለህ? አስብለዋለች አይደል? ያን ሰው መቼም በላይ ሰብ እንትን ነው ደክሞ ነው ልትለኝ ነው? ድካም አይደለም። ያው 70 ምናምን ሰው ሲበላ ደክሞ ነው እንዴ? አይደለም። ጥምቀቱን ንቋል የተባለው ሰው 110ኛው ታምር ላይ ምልጃ የገባችለት ምልጃ ነው እንትሉት እናንተ ያው ምልጃ ነው። እሱ ሰውዬ ደክሞ ነው እንዴ? አይደለም። መዝሙረ ዳዊት እየሰማኝ ከሆነ ሰሞኑን በዚህ ጉዳይ እንወያያለን። ሌላም ኦርቶዶክስ ካላችሁ በምልጃ ጉዳይ እንወያያለን። ለማንም እንትን አይደለም እሷ ምልጃ የምትገባው፣ እሷ ለኦርቶዶክስ ሃይኖች ነው። ይሄ የተጻፈው ለኦርቶዶክስ ሃይኖች ነው እንጂ ለማንም ማርያም አትማልድም። ሪሊ ለኦርቶዶክስ ሃይኖች ነው ይሄ ምልጃ የገባችለት ሰው ኦርቶዶክሳዊ ነው እንዴ? ኦርቶዶክስ ሃይኖች ክርስቶስን ይንቃሉ እያላችሁ ነው። ጥምቀት ይንቃሉ፣ ክርስቶስን ይክዳሉ እያላችሁ ነው። እንግዲህ 110 ላይ ክርስቶስን የካደና ከመላእክት ጋር የካደና ጥምቀቱን ንቆ የተወ ነው። ኦርቶዶክስ ማለት እንደዚህ ነች እንዴ? አይደለም። ለማንም አመፀኛ ምልጃ ታረጋለች። ልጇ ተክዶባት ምልጃ ታረጋለች። እንዲህ ነው እንዴ? ምልጃ እንደዚህ ነው እንዴ? እኔ ማለዳለሁ እዚህ ምድር ላይ ላሉ ሰዎች አንዱ ለኔ እኔ ስለ አንዱ ጸልያለሁ፣ ሌላው ስለኔ ጸልያል። ልክ ያዕቆብ 5:16 ላይ እንደሚናገር ግን እንደዛ ምጸልይለት ሰውዬ የካደ ሙስሊም ነው እንዴ? አይደለም እንዴ? ለሙስሊም ነው እንዴ እንደዛ አይነት ምልጃ ማድረገው? አይደለም። ሙስሊም እንዲድን ኦፍ ኮርስ ልጸልይ ይችላል፣ ለመሰክር ወንጌል ይችላል። ግን ከሙስሊም ጋር ነው ኃጢአት የምነዘዘው እፈወስ ዘንድ ከሙስሊም ጋር ነው የምጸልየው? አይደለም። የያዕቆብ ሐሳብ እንደዛ አይደለም። ማርያም ግን እንደዛ ነው የምታደርገው። ለአመፀኛው ነው፣ ብልት ለሆነ አይደለም። ለደከመ ገዛ ለሚያስፈልገው ወደሱ እንትን ታሳስባለች። አይደለም። ለአመፀኛ ልጇን ለሚጠላ ክርስትናን ለናቀ ሁላ ሰው ነፍስ ለበላ ሁላ አሁን በጣም ኤክስፖዝ መደረግ አለበት። እግዚአብሔር ይገስጻችሁ። ኤክስፖዝ ትደረጋላችሁ። በጣም ኢየሱስን ስለምትጠሉት እኮ ነው። ኢየሱስን ባትጠሉት ኖሮማ ልክ ኢየሱስ ተናቀ ተከዳ የሚለው ፓርት ላይ ነው። ከዚህ በላይማ እንፎገራለን። ከዚህ በላይ ከሄድን ቤተክርስቲያኒቷ ምን ያህል ኢየሱስን አጥብቃ እንደምጠላ ሊያሳብቅብን ስለሚችል እዚህ ጋር እናቆም። በቃ ምልጃ እናውራ፣ ይማልዳሉ ምናምን እንበል። እዛም አጸደ ነፍስ ሆኖ ከአጸደ ስጋ ጋር እንዲህ ምናምን በል የሆነ ነገር እንበል እንጂ ቱ ዲስ ሌቭል ከሄድንማ ሪስክ ነው እንዴ። 9999 ነፍሳት ወደ ሲኦል ሲወርዱ ያሳያት፣ ወደ ገሃነመ እሳት ሲወርዱ ያሳያት ነገረ ማርያም ላይ ምን ክርስቲያኖች ነበሩ እንዴ? እነሱ አማኞች ነበሩ። ደክመው ነው ገሃነም የገቡት እንዴ? ምን ሆኑ ነው መጨረሻቸው ከገሃነም በኋላ? አይ ኢየሱስን ስለምትጠሉ ንቀውት፣ የሐዋርያትን ትምህርት ንቀው፣ የክርስቶስን ትምህርት ንቀው ገሃነም የገቡ ሰዎች ራሱ ተመልሰው መንግስተ ሰማያት እንዲገቡ ትናፍቃላችሁ። አዎ ቤተክርስቲያን ትናፍቃለች። ፍቅር ስለሆነች ትጸልያለች። አልጸልይም፣ እኔ አልጸልይም። ለአመፀኛ አልጸልይም። ከሲኦል እንዲወጣ አልጸልይም። ከገሃነም እንዲወጣ ለምንድን ማን ፈርዶበት መጀመሪያ ገሃነም ገባ? አሁን ሲኦል ማቆያ ነው። ገሃነም ሲገባ ተፈርዶበት ማን ፈርዶ? ኢየሱስ ፈርዶ። ኢየሱስ ከፈረደ በኋላ እኔ ካስወጣሁት ማን ነው ቸሩ? ማርያም ካስወጣች ማን ነው ቸሩ? እግዚአብሔር ነው እንዴ? አይደለም። ኢየሱስ ነው እንዴ? አይደለም። ምንድን ነው? ስለሚጠሉት፣ ኢየሱስን ስለሚጠሉት ሞር ሃምብሏ፣ ሞር ርኅሩኆ፣ ሞር ቸሯ፣ ሞር ፍቅሯ እሷ ነች።
የተፈረደበትን የጨከነበትን የወረወረውን የጣለውን የምታነሳ አየህ። ምንድን ነው ይህ ድምዳሜ የሚሰራው? እዚህ ጋር ብታቆሙ ኖሮ እኮ እንታዘባችሁ ነበረ። ቤተክርስቲያኒቷ ኢየሱስን ጠላለች አንልም ነበር። አንገታችሁን ታንቃችሁማ ትናገር ስለሷ ትናገሩ ማለት ትናገራላችሁ። ኦፍኮርስ ትናገራላችሁ። በያውደ ምሕረቱ መናገር አለባችሁ። ችግር ነው፣ ያስፎግራል። ከዚህ በላይ ከሄዳችሁ አለመናገር ላይ ማትደርሱ። ስትናገሩ ግን ምንድነው ምን አድርጋችሁ ነው የምትናገሩት? አሳንሳችሁት ነው የምትናገሩት። ሕፃን አድርጋችሁ ነው የምትናገሩት። የማይችል አድርጋችሁ ነው የምታወሩት። መሐሪ አድርጋችሁ ነው የምታወሩት። አይደለም አይደለም። ማርያም አስገብታ ኢየሱስ አስወጣ እስኪሚል መጽሐፍ አሳዩ እስኪ። ማርያም አስገቢ ከሆነች ማለት ነው። ሩሩ መጠናቀቅ ያለበት ድርሳኖቻችሁ፣ ገድሎቻችሁ በምን ነበር መጠናቀቅ ያለበት? በኢየሱስ ፍርድ መገልበጥ ነው እንዴ መጠናቀቅ ያለበት? በኢየሱስ አለመቻል፣ በኢየሱስ መጨከን ነው እንዴ? አይደለም። ትጠሉታላችሁ። ይሄ ሁለቱ ልጆች እንዳደረጉት ጎን ለጎን ቆመው ይሄኛው ኢየሱስ ከተሰበከ ይበቃል፣ እነ ዳጊ ባይወሱም እነ ኤርሚ የሚባል ስም ባይነሳም ጻድቅ ከሊ የሚባልም ባይነሳም ስለ መልአከ ከሊም ባይነሳም ኢየሱስ ከተባለ በቂ ነው። ሰው እንደው ጳውሎስ ኖሮ ሩጫውን ጨርሶ ቢሄድ በቂ ነው ሲባል ኖ አየ ንግድ አለ፣ ገበያ አለ፣ ጥላቻ አለ። ምን ነው ይሄ? ከገሃነም በኋላ ተስፋ የሚያወሯችሁ ምክንያቱም የገሃነም አጀንዳ ስለሰነቁ ነው፣ ለዛ ስለሚያጫጩ ነው። ብቻ ግባልኝ ነው እኮ ሰይጣን እኮ መሰለኝ ግድ የለም ግባልኝ። ሰሞኑን አወራዋለሁ በዚህ ላይ ግን ሌላም የተዘጋጀባቸው ጉዳዮች አሉ። አውቄ መንካት ማለት ነው። እንገናኝ፣ ሌሎች ወንድሞችም ኦርቶዶክሳኖችም እንገናኝ። በምንገናኝበት ቤት ላይ እንገናኝና ከዛ መታችሁ ምትሉኝ አውቃለሁ። ኖ ቤተክርስቲያን ለማንም ኦርቶዶክሳዊ ላልሆነ ምልጃን እስቲ በለኝ እዛን ጊዜ ማውጣት ለመጻፍ ታየዋል። 22 ትውልድ ይድናል ይላል አይደል? ይሄው እዚህ ያነበበው የዘራ ብሩክ እንትን ላይ 22 ትውልድ ኦርቶዶክስ ነበሩ እንዴ? 22 ትውልድ በጠቅላላ ኦርቶዶክስ ናቸው እያላችሁ ነው የሚድኑት እንዴ? ቃል ኪዳን ተሰጣላችሁ። ሰውየው ጠፍሩን እንትን ብሎ ነቀለ። እሺ ከዛስ 22 ትውልድ ይድናል የሚል ቃል ተሰጠው እንዴ? 22 ትውልድ ውስጥ ስላም ቢሉስ ዳነ ማለት አይደል እንዴ? አረማዊ እንኳን ቢሆን ይቅር እለዋለሁ አይልም እንዴ? ዘራ ብሩክ ላይ አረማዊ ቃሉን በቃል ኪዳኑ የሚሽር እግዚአብሔር የለም እዛ ቤት። ቃሉን በቃል ኪዳኑ ይሽራል የዛ ቤት እግዚአብሔር። ቃሉ በልጁ ያመነ ልጁ ያለው ሕይወት አለው ነው ቃሉ። እዛ ጋር ደግሞ ልጁ ባይኖረውም ጥፍሩ ያለው ሕይወት አለው በሚል ቃል ኪዳን ሻረው መልሶ። ይኸው እግዚአብሔር ማለት ነው። እዚህ ጋር ልጁ ያለው ሕይወት አለው ይላል ቃሉ። ቃል ኪዳኑ ደግሞ ጥፍሩ ያለው ሕይወት አለው ይላል። ይሄ ነው ወንጌላችሁ። 22 ትውልድ ውስጥ አረማዊ የለም። እየቀለጥ ቀጥታ ይላል እኮ አረማዊ ቢሆን እኮ ይላል እኮ ነው። እናና ላሳየ ምንድነው እያለ ያለው? ኢየሱስ ስለሚጠላ አንተ ብቻ ራቅልኝ። ያኔ አትችለውም። እሺ አርገው ከቻልክ እኮ አርገው ትላለች። እንድታበረታታለች በጣም ልክ አዚፍ ሰው የሚችል አቅም ያለው እድሜ ያለው ይመስል እኮ ችሎታ ያለው ይመስል ከጸጋ ውጭ ምንም ማድረጋችሁ አንድ ድሃ መርዳታችሁ አንድ ድሃ ራስን መርዳታችሁ እኮ ከተኛበት ደግፈ ማንሳት አትችል። ጅማቶችን እግዚአብሔር ባያነቃቃችሁ በጠዋት አትችል እንኳን ለሌላ ልትደርስ አይ በሱ ላይ የተመሰረተ እሱን ኮምፕሊት አድርገህ የተመሰረተ መዳን የተሰቀለ ነው። ማንም የማይችለው ነው። ማንም የማይደርስበት በስራ ድናለው ማለት የማይታሰብ ነው። እኛ አንችልም ነው ምን እኛ ወንጌል አማኞች አረኛ አንችልም አንችለው እናንሰራም እንሰራለን። ለምን ታዘን ነው የምንሰራው እንጂ ችለን አይደለም የምንሰራው። እሱም ቢሆን ኮምፕሊት ልናደርገው አይደለም ወርክአውት ልናደርገው በደንብ አድርጋችሁ የምትጠሩት ባይሆን ኖሮማ ተናኩኝ፣ ተከዳሁኝ፣ ጥምቀቴ ተናቀ፣ ከመላእክት ጋር ተከዳሁ ሲል ኢየሱስ እናት ገልብጣ በሱ ተቃራኒ ማድረግ አለበት። በልበልበል ልጅ ይንቀ እናንተ ግን ምትሉ እናት ንቆ ልጅ ወዶ አይሆንም ትላላችሁ። እንደሱ እንኳን ገልብጡትና ልጅ ንቆ እናት ወዶም አይሆንም። እንደዛ ከሆነ ወንጌሉ እሱ አይደል ያመጣት። ታዲያ ምንጭ ተንቆ ውጤት እንዴት ይሆናል? በቅጽበት መዳን ለካ እናንተ ጋር ሰሞኑ በደንብ እናወራለን። በደንብ እናወራለን። አንድ መታወቅ ያለበት ነገር ግን እንነግራችኋለን። ዛሬ ነው የመዳን ሰዓቱ፣ አሁን ነው፣ ነገም አይደለም፣ አሁን። ምክንያቱም ከዚህ በኋላ ያለውን ሰከንድ አናውቀው ምን እንደሚፈጠር።
አሁን የሰማው ቃል እንደሚፈርድብህ ወቅ በደንብ ይፈርድብሃል። ካላመንክ አሁን ተፈርዶብሃል። ገና ፍርድ አትጠብቅ። ገና እሱ መጥቶ ፈርዶ አሁን የተፈረደብህ። ምክንያቱም በራስ ላይ የሚወሰንከው ባይደዌ ሲኦል ከገባ በኋላ የማያወጣ ስለማይችል አይደለም። ሲኦል የገባው በፈቃድ ስለሆነ ነው። ያንተ ለፈቃድ ተላልፎ የሚያወጣ እግዚአብሔር የለም። አቅም ስላለው ችሎታ ስላለው ባይደዌ እግዚአብሔር ችሎታ ስላለው የማያደርጋቸው ብዙ ነገር አለ እየቻለ የማያደርጋቸው ነገር አለ። ስላልቻለ አይደለም የማያደርጋቸው፣ ፕሪንሲፕል አለው። እኛ የምናመልከው አምላክ ፕሪንሲፕል አለ። በቃ ልጁን የላከበት ፕሪንሲፕል አለ። መልሶ ኢትስ ኦኬ ልጄን በላኩት ብትድን አሪፍ ነበር፣ ባይሆንም ግን ከሲኦልም አወጣለሁ አይልም። ፕሪንሲፕሉን ጥሶ አያደርገው። አትልፋ። ኦርቶዶክስ ነች እንደዚህ የምታዳክ የምታጭ እያጨች ነው። ለሲኦል ምን መላ ላይ ነች? አሁን ምን መላ ላይ ነች? የፍትሃቱን ብር አምጣ እንጂ ዶወሪ እንደ ምን ችግር የለም። 40-80 አውጣ እንጂ ኧረ ችግር እንጸልያለን እኮ እኛ እኮ እንጸልያለን ስንል እኮ ጀስት ጸሎት ነው እንጂ የተረጋገጠ መዳን ይገኛል። ኖ እረፍተ ነፍስን ያሰጣል ብላችኋል። ፍትሃት ና ግባና ላሳየህ። ዘንድሮ እኮ ጉድን የፈላባችሁ እንዳለ አጥንቸዋለሁ። ልትሏት የምትችሏትን፣ ልትዋሿት የምትችሏትን፣ ልታመልጡበት ልትሸሸጉበት በትችሉትን ኮርነር በጠቅላላ ይዤዋለሁ ከነመረጃ። ስለ ፍትሃት የምታወሩትን ኮርነር አውቀዋለሁ። ሄዳችሁ እኛ እንጸልያለን፣ ቤተክርስቲያን ትጸልያለች፣ ፍቅር ነች፣ ታዝናለች። ለቤተሰብ አይደለም የምትጸልዩት ለምንድን ነው? እንጸልያለን የምትሉት ያው ጸልዩ፣ እንጸልያለን የምትሉት ለምንድን ነው? ምን ይሆናል ብላችሁ ነው? እንግዲህ እግዚአብሔር ይቅር ቢለው ነው። እሱ ውሳኔ እግዚአብሔር ነው አይደለም። ውሳኔ እግዚአብሔር ነው አላላችሁም እኮ። መረጃው ላይ ምንድን ነው የሚሰሩት? እረፍተ ነፍስን ያሰጣል ፍትሃተ ጸሎት 4 ነጥብ ነው። ከዛ በኋላ ያለው የተረጋገጠ ነው። ስለዚህ ላጠለጥ ያደረገ ሰው ይከፍላል። ላጠለጥ ያደረገ ሰው ይከፍላል። እስቲ መድኃኒት ቤት ሄዳችሁ ይሄ መድኃኒት አያድንም ግን ዝም ብለህ ዋጣው ብትባሉት የምትገዙት መድኃኒት አለ? የለም። ንቅል ያደርግልሃል ስትባል ነው የምትከፍለው። ቤተክርስቲያኒቱ አየችና ዋጣ ይህን ፍትሃት የሚለውን ነገር ከመስራቷ በፊት ምን አደረገች? ገበያ ሲሆን 4 ነገር ደርድረህ 4 ብራንድ ተለጥፋል። ውጤቱ ግን ተመሳሳይ ነው። ገበያ ሲሆን ማለት ነው። ኦኬ ወንጌል አማኞች ፋርማሲ ስትመጣስ ይሄኛው ምንድን ነው ትላለህ? ኢየሱስ። ያኛው ልትል ስትል የለም ሌላ የላችሁም? የሌለና አይ መዳን ፈልጌ ነበር እኮ ይሄን ያለው ሌላ ቆይ እኛ ምን እንልሃለን? ቆይ ለምን ፈለግክ? ሌላ ይሄ ያድናል ካለ በኋላ ለምን ሌላ ፈለግ? አይ ምናልባት ባያድን ያድናል ካለ ለምን ሌላ ትፈልጋለህ? አይ እኛ ቤት ገበያ የለም። ፓስተር ከኔም ነብይ ከኔም ዘይቱም ፎጣውም ሶፍቱና ገስታውሱ አንልም። እሱ ወንበዴዎቹ ገበያ ነው። የለም እሱ አንድ ነገር ነው የተሰቀለው። እኛ ቤት አንድ ነው የተሰቀለው። አንድ ኢየሱስ ይባላል። ማዕት ነገር ሰቃቅለን አንጠብቅም። የባስን ለጣጥፈን የትኛውን ስዕል ሸምገል ያሉ ናቸው የሚጸሩት ሳይሰቡ አይቀርም። ያኛውን ስዕል አድርግልኝ እስኪ ምናምን አትልም። እኛ ሱቅ መጥተን በቃ የለም አንድ ኢየሱስ ነው። በቃ ካላዳነ ሁሉ ጊዜ እናገራለሁ። ስፔር ጎማ የምትይዙት እላለሁ። ስፔር ጎማ የምትይዘው ይተነፍሳል ብለህ ስላሰብኩ ነው። አይ ኦርቶዶክስ የተክልዬ ነገር ምናልባት አይታወቅም። ብራዘር ጊዮርጊስንም ጠበቅ ማድረግ ይሻላል ብለህ 7 ስዕል ኪስ ውስጥ የምትይዘው ለምን መሰለህ? ይተነፍሳል የሚል ጭንቀት ስላለ እኮ ነው። አይ መንገድ ላይ ጉድ ቢያደርገኝስ ወጥቼ መንገድ እንዳልቀር ብለህ የሀገር ስኮርት ይዛል። እኛ ግን ኢየሱስ ስኮርት አያስፈልገውም። ሰው ብቻ ቤተክርስቲያን ወንጌል አማኞች ኢየሱስን ብቻ የምንሰብከው አይጥልም፣ አይከዳም፣ አይተውም፣ አይበትንንም ብለን ስለምናምን በረኛ እንደሌላቸው በጎች ማለት ነው። በቃ እንዲህ አይነት እምነት አለ። ምናልባት የሚባል አንጠረጥረው፣ በፍጹም አንጠረጥረው። ስኮርት ሳንይዝ ነው የወጣ ነው። ከሱ ጋር ምትክ ሳንይዝ ነው የወጣ ነው። ምናልባት ሳንል ነው የወጣ ነው። በአንድ እሱን አክብረን በሁለት የምናከብረው ምናምን አማራጭ መንገድ የለም። በብልጠት ጥሩ ነው እንዴ ይሄ ባይሰራ መዘጋጀቱ ምንም አይከፋም አንልም። እኛ አንድ ስኮርት የለም። በቃ ኢየሱስ ብቻ ነው። ከህዝቡ እያደረግ አይደል አንተ ተለይተህ ዝም ብለህ ስገድ ስትባል ሞኝ ነህ እንዴ? ኢየሱስን እኮ ጣል አልተባልክም። እሱንም ይዘህ ለዚህ ለጣዖቱም ላሰራው ምስልም ስገድ ዝም ብለህ ስማርቱን እንጂ ብራዘር 3-4 መድኃኒት ሄደ አንዱ ባይሰራ አንዱ እኛ ጋር ባይሰራ ብሎ ነገር የለም። ቢያድንም
ባያድንም ለሌላ አልሰግድም፣ ሌላ አላመልክም። ምን ያስቆርጥ ያስፈልገኛል? ኢየሱስ ካዳነ በኋላ የማርያም ምልጃ ምን ለምትለኝ እሱን አክሰስ ማድረግ እንጂ እስከቻልኩ ድረስ እና ደካማው እስካለኝ ድረስ ሌላ ለምን እፈልጋለሁ? ገበያ ሲሆን ግን አንድ መድኃኒት ብቻ ታስቀምጥ። ፋርማሲ ያለ ነገር ከፍት አንድ መድኃኒት አብዳል። በአንድ በሽታ ጉዳይ እንትን በአንድ እንትን የሀገር መድኃኒት ተደረድራል። ይደሳ ነው። አዎ ታሳምነዋለህ ሰውየው። ይሄ ጥሩ ነው፣ ግን ይሄኛውን ደግሞ አሁን በቅርብ የገባ ነው እያልክ እያታለልክ ባርባራ ብለኸኝ አልነበር እንዴ? በአሁኑ አርሴማ ብለኸኝ አልነበር እንዴ? ባርባራ ሆነች። አዎ ግድ የለም አዲስ የገባ ነው ግድ የለም። እሺ ብለህ ደግሞ ባርባራ ትገዛለህ። ያው እኮ ነው መድኃኒቱ። ይቀልድብሃል። ገባህ? ገበያ ሲሆን መዓት ነው እኮ። ከኔ ተክልዬ የሚያድን ከሆነ በጣ ተክልዬ ነው ጥሬ ሊያዘ በቃ ተክልዬ ጥሩ ነው፣ ልክ ነህ። ግን ደግሞ አብይንም በዓለ ዝክራቸውን እንትን ብትል ምናምን እስተሴም ሌላ ሁለተኛ መድኃኒት አይጨመርልኝም። በተክልዬ ምድን ከሆነ የአብይ ደግሞ ተብሎ መድኃኒት አይጨመር። አንድ ነው መድኃኒት ማለት ነው። አይ ገበያ ነው ብሮ። ያ በአብይ ይሸቀላል፣ ይሄ በተክልዬ ይሸቀላል። ቀኖቹ ከተያዙ ድርባል ይደረጋል እንጂ ገበያ አትቀራት። አስሸቀሉም ከዚህ በኋላ ይኸውልህ እየነቃ ነው እሱ እየሸቀለ በቃ አንደኛው ኑሮ ራሱ እያስገደደው። ትናንት የሰጠሁት ምሳሌ ብቻ ተናገረ ይቻላል። በጣም ረጅም ሰዓት አወራ። አንደኛ እኔ ልተኛም ነበር ወደ ቤት የተመለስኩት። አም ሶሪ መንፈስ ቅዱስ ካላለኝ እንደዚህም አላደርግም። ይህም ብቻ ምሳሌ ልናገር። ኢትዮጵያ በቅርብ ጊዜ ሄጄ ሰፈሬ ለወትሮ አገር ቤት እያለው እንደዚህ እንትን ላይ ይቀመጡ የነበረው ነበር። ድንጋይ ላይ ስናገር የሰማችሁ ካላችሁ ድንጋይ ላይ ምንድን ነው ድድ የሚያሰጡ ማለት ወጣቶች ነበር። እና ተምሮች ሰፈራችን ጭር ብሏል። በስመ አብ እንዲሆነ ሰፈራችን ከሌ እዚህ ጋር የሚቀመጠው ያጠበቀው ስንት ነው? ኧረ የለም ሰው የት ሄዱን? ተባረው አይ ተባረው ምንድን ነው ኑሮ ውድነት አለ። ምንድን ነው ኑሮ ውድነት? ድሮ እኮ ከቤተሰብ አንድ ሰው ከሰራ በቃ አራቱ ድድ አስጥቶ ማሳ ገብቶ አንዱ የለፋበትን አባቴ በለፋው ብቻ ትበላለህ ወይ እናት በለፋቸው። አሁን አባትም እናትም ለስራ ወጥተው ልጆችም ለስራ ወጥተው በጠቅላላ የሚያወጡት ገንዘብ አይበቃም ቤተሰብ። ሁሉም ሰው መሳተፍ አለበት። አሁን ድድ ማስጣት አይቻልም። ከሌ ስትወጣ ስትወርድ ልትለቅፋት የለም። መጀመሪያ እሷን ባትሰማህም የሚለቅፍም የለም። አሁን ወንድም አገር ቤት ያላችሁ ታውቁታላችሁ ነበር እያልከን ነው። ኦኬ። ስለዚህ አሁን በሰማይ ፍጹም ሰው አይደለም ማለት ነው፣ አምላክ ብቻ ነው እያልከን ነው። በአባቱ ቀኝ ተቀመጠ፣ ተዋህዶ ገደል ገባ። ለመማለድ ነው የሚቀመጠው፣ በቀኝ የሚቀመጠው ለመማለድ ነው። የኦርቶዶክስ ዶክትሪን ወይ ጉድ! ውሃም መቼም ውሃም አይበላውም። ኦርቶዶክስ እኮ አንቺ ኮንክሪት እኮ ነች። እንዲህ ዝም ብላ እኮ በተፈቀደ እኮ የተሰራች ቤት አይደለች። ኮንክሪት እኮ በቃሉ ላይ የተመሰረተ ነው እኮ በቃሉ ላይ የተመሰረተ። ኤኒዌይ ሮያልዬ አሁን መጽሐፉ የሚለውን ተቀበል። ኮንክሪቱን ላሳየው። ኮንክሪቱ ምን እንደደረሰ እስኪ አንድ ሰው አሉ ኮንክሪት ናት ያለው በቃሉ ላይ የተመሰረተ ነው። ኮንክሪት እንግዲህ የምናውቀው ይሄ ኮንክሪት ነው። ኮንክሪቱ አስረዳህ ሜት አድርግ። ኮንክሪቱ መሰረቱ ምን እያለ ነው አሉ ብፁዕ አቡነ አብርሃም? የተናቀ ማስበርገጊያው የሚባልለው በስቷል፣ የሚጠፋው በስቷል፣ በአዲስነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞ ማስበርገጊያው ኦርቶዶክስ እየተሸረሸረች ነው።
መሰረቷ እየተናጋ ነው። ኮንክሪቷ እየፈራረሰ ነው። ኦኬ ሌላኛውስ ጳጳስ ኧረ ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን። በእውነት ምን ያልሰማ ስለ ክርስቶስ ያልሰማ ስለ ክርስቶስ ያላው ዋት ምን አሉ ብፁዕ አቡነ ኤርሚያስ? እነ ሮያል እዚህ ሙድ ይይዛሉ። ኧረ ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ ስለ ክርስቶስ ያላወቀ ስለ ክርስቶስ ያልተረዳ ብዙ ነው። እንደ ሮያል አይነት ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። የሲኦል በር የሚዘጋው ወንጌል እየተሰበከ ሰው ጌታን ሲያገኝ ነው። እነዚህን የሲኦል መግቢያ መጽሐፍቶች ጽፋችሁ እነዚህን እየተከተሉ እንዳፋር ግመል የምንወዳቸውን ሮያል እሳት ሊገቡ ጨክነው ተነስተዋል። ግን እሳቸው ምን ይላሉ? የቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለን። ከዚህ የተለየ ተልእኮ የለን። ለዚህ ነው ለዚሁ ዓላማ ሰሙ ለማሰማት ነው። አዳኝ ሕይወት መድኃኒት ያለ ክርስቶስ መንግሥተ ሰማያትን እንደማናገኝ ለሰው ልጆች ሁሉ ለማስረዳት ነው። አጨብጭቡላቸው፣ አጨብጭቡላቸው። አትጠራጠሩ። ሮያል በማርያም ያገኛል። ኖ ወይት ለእንደነዚህ አይነት ለዚህ ለተናገሯት ቃል ማለት ነው የዓለማን ገንኙ አባት በሌላ ጊዜ ማርያም ቢህል መርህ ለመንግሥተ ሰማያት ነው፣ እሷን ካልያዝን መንግሥተ ሰማያት መግባት አንችልም ደግሞ ብለው ሲያላዝኑ ይሰማሉ። እኚሁ ጳጳስ ግን ለዚህ ቃላቸው አሁን ቅድም ለተናገሩት ምን አሉ? የኦርቶዶክስ ሕዝብ እኮ ነው ያልሰማው ወንጌል። ኧረ ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ ስለ ክርስቶስ ያላወቀ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። ምን በመሆን ወንጌል በመስበክ መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። እነዚህን አቃጥሏ ማስተማር ማለት ይሄ ማሰማት ማለት ይሄ እነዚህን የእርግማን መጽሐፍቶች አቃጥሉ። ከዚህ የተለየ ወንጌሉን ሊሰበክ ከዚህ የተለየ ተልእኮ የለን። ለዚህ ነው ለዚሁ ዓላማ ነው። ላልሰሙ ለማሰማት ነው። አዳኝ ሕይወት መድኃኒት ያለ ክርስቶስ መንግሥተ ሰማያትን እንደማናገኝ ለሰው ልጆች ሁሉ ለማስረዳት ነው። መንገዱ እሱ ነው። ሕይወት እሱ ነው። መዳረሻ እሱ ነው ብሎ ለማሰማት እያሰለጠናችሁ ነው። ምጽዋት እየሰጣችሁ እንዳይመስላችሁ። ለሚማር ሰው ድጋፍ መስጠት ምጽዋት መስጠት ማለት አይደለም። ለሚሰለጥን ወታደር የሚላከው ቀለብ እርዳታ ምጽዋት አይደለም። እርዳታም አይደለም። ኧረ ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን። በእውነት ስለ ክርስቶስ ያልሰማ 1700 ዓመት በኢትዮጵያ ምድር ላይ በአፍሪካ ውስጥ ቀደምት የሆነች ቤተክርስቲያን እድሜዋ 1700 እስካሁን ድረስ ምዕመኗ ወንጌል አልሰማም። ወንጌል ምንድነው ብለህ ስትለው ሰኔ ጎልጎታ አንስቶ የሚያሳይ መጽሐፍት ማለት ነው። ማን ያሰማው ለምዕመኑ? አስኬማ የደፉ እንደኛ አይነት ጳጳስ ነበሩ። እነሱ ግን ወጥተው የሚያወሩት ምንድነው? በሙሉ ተረት ነው ሲሰብኩ የኖሩት 1700 ዓመት። እንዴት ያልሰማ ብዙ ነው እንዴት ይባላል? ወንድሞች እናቶቼ፣ ሲሆንላት ኦርቶዶክስ እንደ እድሜዋ ማለት ነው። ከዚህ በፊትም ተናግሬያለሁ። ኦኬ፣ የኦርቶዶክስ ክርስትና
ሱማሌን አለወጠ ሞቃዲሾ ከእስልምና ከ300 ዓመት በፊት ኢትዮጵያ ውስጥ ገብታለች። ይታይ እስልምና 1400 ዓመት ነው ከተመሰረተ። ወዲያውኑ በሃይማኖታቸው መሪ በኩል ነው ስደት ተነስቶባቸው ወደ ኢትዮጵያ ሄዱ ብሎ ተላኩ የተባለ 1400 ማለት ነው ኢትዮጵያ ውስጥ እንደከመጣ ብለን እንበል